ቤተክርስቲያን ታሪክ ከኑፋቄ ጋር አብሮ ጎን ለጎን የሄደ ታሪክ ነው። The three names that you'd want to remember when you're considering the history of the Word of Faith movement. የኬኔት አገነን how to be led by the spirit የሚል መጽሐፍ ነበር። እነዚህ ሰዎች የኛዎቹ ሐሰተኞች ነቢያትና የስተት አስተማሪዎች ወላጆችና አያቶችና ቅድመ አያቶች ናቸው። ከግንዱ አልፈን ወደ ስሩ ስንሄድ ደግሞ ስሩ ሰይጣን ነው። The core doctrine is that God has promised every Christian to be prosperous materially and physically, depending upon their faith. Physically balatagana, financially balatagana. You better take it. ክርስቶስ ለድህነት ዋጋ ከፍሏል። የጌታን የመስቀል ሞት እኛን ከማዳኑ ባነሰ ነገር መለወጥ ትልቅና አደገኛ ስህተት። And Christ came to heal us of our greatest need, which is the forgiveness of sins. ኢየሱስ ክርስቶስ በሽታችንን ሲወስድ እኛ ተፈውሰናል። በሽታ የኢየሱስ ጠላት ነው። በሽታን ስሙን እንኳን መጥራት የለብንም ባዮች ናቸው። ይሄን የሚሉበት ምክንያት ምንድነው ቢባል ሰው መንፈስ ነው ብለው ሲጀምሩ ሰው መንፈስ ነው ብሎ ጀመሩ። The little God's doctrine is ትናንሽ አምላክ ነኝ ይላል አትበሉ፣ ትላልቅ አምላክ ወደሚል ይቀየርልኝ። I'm exactly like God. I've been living in Tigray for about 15 years, preaching the gospel. ሰው ኃጢአቱ ሳይነገረው ይሳካልሃል ይሆንልሃል ተነግሮት እንዴት ነው ጌታን የሚያገኘው? እንዴት? የእውነተኛ የክርስትና እምነት መሰረት መጽሐፍ ቅዱስ ነው። ይህ እውነት ቤተክርስቲያን ከጥንት ጀምሮ ስትቀበሉ የኖረችው ጤነኛው ትምህርት ነው። እስትንፋሰ እግዚአብሔር ሕጸጽ አልባ የሆነው ይህ መጽሐፍ ለቅዱሳን ፍጹም መገለጥን የሚሰጥ ገዢ የእግዚአብሔር ቃል ነው። እውነት የሆነ የእውነትን መለኪያ ሆኖ የቆመ የእግዚአብሔር መገለጥ ነው። የሚያስተምረውም ትምህርት ለሌሎች ትምህርቶች መመዘኛ ሆኖ እናገኘዋለን። አንድን ትምህርት እውነተኝነቱን ለማወቅ በሰሚዎቹ ስሜት መደገፍ ሳይሆን ከቅዱሳት መጽሐፍት ጋር ባለው ተግባቦት መወሰን የግድ ይለናል። አንድም ሰው መንፈሳዊ መሆን የሚችለው መጽሐፍ ቅዱሳዊ ሲሆን ብቻ ነው። ከጥንት ጀምሮ ቤተክርስቲያን ከቅዱሳት መጽሐፍት ርቃ ወደ ግለሰቦች እንድትጣበቅ የሚከጅሉ ብዙ የስህተት ትምህርቶች የተነሱ ሲሆኑ ብዙ ጉዳትንም አስከትለዋል። እነዚህ ትምህርቶች የበግ ለምድ በለበሱ ተኩላዎች የተነዙ አስተምህሮቶች ሲሆኑ አማኙንም ሲያደናግሩ የነበሩ ናቸው። የማንኛውም ትምህርት መለኪያ የሆነው መጽሐፍ ቅዱስን የገፉት በአጭር የቀሩ ሲሆኑ ከቃሉ እውነት ጋር የተጣበቁት ሁሉ ከጥፋት አምልጠዋል። በዚህ ዘመን ብዙ ትምህርቶች ከቃሉ ተጻራሪ ሆነው ሲቆሙ ቤተክርስቲያንንም ክፉኛ ቀጽፈው እየወጓት ይገኛል። ከነዚህ ትምህርቶች መካከል በዋነኝነት የሚጠቀሰው የብልጽግና ወንጌል ወይም የቃለ እምነት ወጃ ትምህርት ነው። በአህጉረ አፍሪካ ውስጥ ያለው ክርስትና በዚህ ትምህርት የተዘፈቀና የተጨማለቀ ከመሆኑ የተነሳ የእውነት ትምህርት መስሏል። ክርስትናም ከብዙ አጸያፊ ልምምዶች ጋር ተቀይጧል። የተጸለየበት ውሃ፣ ጨው፣ ጨርቅ እና የመሳሰሉትን መሸጥ የተለመደ ተግባር ሆኗል። አንዳንዶች ከእግዚአብሔር ጋር በስልክ እንደሚያወሩ ሲናገሩ Is it heaven? I have a woman here. What do you have to say about ሌሎች ምዕመናቸውን በፈውስ ስም ይረጋግጣሉ። እነዚህ ባዕድ ተግባራት የቤተ ክርስቲያን መልክ እንደሆኑ ተደርገው ተከትበዋል።
devil. በሀገራችንም ከቅርብ ጊዜ ወዲህ ይህ ትምህርት ብዙ ግለሰቦችን በመጠቀም እየተስፋፋ ሲሆን ብዙዎች በዚህ የትምህርት ነፋስ እየተፍገመገሙ ይገኛሉ። የዚህ ትምህርት ምንጭ ማን ነው? መቼስ ተጀመረ? Word of faith movement and the የቃለ እምነት አስተምህሮና የብልጽግና ወንጌል የቅርብ ጊዜ ማለትም በ20ኛው ክፍለ ዘመን አጋማሽ በአሜሪካ ባሉ ሰባኪዎች የተጀመረ እንቅስቃሴ ቢሆንም ስር መሰረታቸው ከአዲስ ኪዳን ዘመን ጀምሮ የነበረ ነው። ብዙ ሰዎች አሉ። ጳውሎስን ያጋጠሙት አንዳንድ ሰዎች ነበሩ። ለፊልጵስዩስ ሰዎች መልእክት በጻፈ ጊዜ ወንጌልን ለገዛ ጥቅማቸው ሲሉ ገንዘብ ለማግኘት በማሰብ ስለሚሰብኩ ሰዎች ተናግሯል። በሐዋርያት ሥራ መጽሐፍ ላይ ስለ አስማተኛው ሲሞን ሲናገር እርሱ ገንዘብን ለማግኘት ሲል የእግዚአብሔርን ኃይል ሲፈልግ እናስተውላለን፣ ለቁሳዊ ጥቅም ሲል። ስለዚህ አዲስ ነገር አይመስለኝም። የኃጢአተኛው ሰው ስሩ ይሄ ነው። ክርስቶስን የማይፈልግ እግዚአብሔርን የማይፈልግ ነገር ግን ክርስቶስን ለሚፈልገው ነገር መጠቀሚያ ለማድረግ የሚሻ ነው። ይሄ ደግሞ ራስን ጣዖት ማድረግ ነው። ስለ ቃለ እምነት ወይም ደግሞ የተለያየ ስም አለው። ሄልዝ ኤንድ ዌልዝ፣ ፕሮስፔሪቲ ጎስፔል፣ ቃለ እምነት ወይም የእምነት እንቅስቃሴ ተብሎ በተለያየ መጠሪያ ይጠራል። በታሪክ እንደምናየው ቤተክርስቲያንን እና አስተምህሮቷን የሚጋፉ ብዙ አይነት የስተት ትምህርቶች ተነስተዋል፣ ሂስቶሪካሊ ማለት ነው በታሪክ እና የቤተክርስቲያን ታሪክ ከኑፋቄ ጋር አብሮ ጎን ለጎን የሄደ ታሪክ ነው። ብዙ የተነሱ ኑፋቄዎች አሉ። ለነዛ ደግሞ በዛ በተነሱበት ዘመን የነበሩ የቤተክርስቲያን ሰዎች መልስ ሰጥተዋል። አሁን ደግሞ 100 ዓመት ያልሞላው የእምነት እንቅስቃሴ ወይም ደግሞ የፕሮስፔሪቲ ጎስፔል የሚባለው 100 ዓመት እንኳን አልሞላው በ19ኛው ክፍለ ዘመን በ20ኛው ክፍለ ዘመን ላይ ነው የተነሳው። ይሄንን ደግሞ አስተምሮ ታሪካዊ አመጣጡን መዳሰስ ያስፈልጋል ማለት ነው። እነዚህን በሽተኛ ትምህርት የሚያሰራጩ ሰዎች እና እነዚያም የሚኮርጇቸው ሰዎች ከዚህ ከአሜሪካ ናቸው። እነ ኮፕላንድ፣ እነ ጆይስ ማየር፣ እነ ዶላር፣ እነ ሄገን፣ እነ ኦራል ሮበርትስ። የእነዚህ ምንጮቻቸው ደግሞ እነ ፓርሃም፣ እነ ሲሞር፣ ጠጋ ሲባል ደግሞ እነ ኢርቪንግ፣ እነ ኬንየን፣ ሌሎችም አሉ። እነዚህ ሰዎች የኛዎቹ ሐሰተኞች ነቢያትና የስተት አስተማሪዎች ወላጆችና አያቶችና ቅድመ አያቶች ናቸው። ከግንዱ አልፈን ወደ ስሩ ስንሄድ ደግሞ ስሩ ሰይጣን ነው። የኬኔት ሃገንን how to be led by the spirit የሚል መጽሐፍ ሰጠኝ። በአንድ ቀን ማታ አንብቤው ጨረስኩ። ያን ቀን ማታ ነው እኔ በረው። የነ ኬኔት ሃገንን መጽሐፍ ሳነብ ነው ያደግኩት። የነሱን ትምህርቶች በደንብ ሰምቻለሁ ብዙ ዘመን። Phineas Quimby የእምነት ቃል እንቅስቃሴ ቅድመ አያት ነው ማለት ይቻላል። ኒው ታት ተብሎ ለሚጠራው አስተሳሰብ አባት ነበር። በመሰረታዊነት ኒው ታት ማለት መሳበ ሕግ law of attraction ጀርባ ያለ ሐሳብ ሲሆን የኢካርድ ቦሌ the secret ለተባለው መጽሐፍ ዋና ሐሳብ ይህ አመለካከት ነው። ኦፕራ ዊንፍሪ ከዋና ቀንቃኞቹ መካከል አንዷ ናት። ሌላኛው መታወቅ ያለበት ስም ደግሞ ኤሲ ኬንየን ነው። ኤሲ ኬንየን የእምነት ቃል እንቅስቃሴ አያት ነው ተብሎ ይጠራል። እምነት ቃል የፕሮስፔሪቲ ጎስፔል ጀማሪ ኬኔት ሃገን ነው ብለው ያስባል። ነገር ግን ሊትሬቸር የሚያሳየን ግን ኬንየን እንደሆነ። ይህንን አስተምሮ እንዴት ቀመረው እንዴት አዘጋጀው ብለን ስንል ኬንየን በዘመኑ ከነበሩ አንዳንድ አስተሳሰቦች ጋር በነበረው ቅርበት እንደሆነ የኬንየንን ሊትሬቸር ያጠኑ ሰዎች ይናገራሉ ማለት ነው። ስለዚህ ኬንየን በነበረበት ዘመን የነበረ አስተሳሰብ አለ። ለምሳሌ ኒው ቶት የሚባል አስተሳሰብ አለ። ሌላ ደግሞ ሜታፊዚክስ የሚባል አስተሳሰብ አለ። ቢዮንድ ዘ ፊዚካል ማለት ነው ሜታፊዚክስ ማለት ነው። ከሚታየው ዓለም ውጪ መንፈሳዊ ዓለም እንዳለ የሚረዳ የሚገነዘብና ሪያሊቲ ያለው መንፈሳዊ ዓለም ውስጥ ነው። ኒው ቶት ደግሞ ከማይንድ ጋር ከአይምሮ ጋር ተያይዞ የሚነሳ ነገር አለ። ስለዚህ ኬንየን ከነዚህ አስተሳሰቦች ጋር በነበረው ኮኔክሽን ከተፈጠረበት ተጽዕኖ የተነሳ እና በወቅቱ በነበረው የቤተክርስቲያን መንፈሳዊ ሁኔታ ይህንን የፕሮስፔሪቲ ጎስፔልን ሊያረቀው ችሏል ማለት ነው። ኬኔት ሃገን በ1917 ተወለደ። በ2003 ነው
ይህንን ዓለም የተዉት ማለት ነው። እና ኬኔት ሃገን ከኬንያን ይልቅ የታወቁት እንቅስቃሴውን በደንብ ስላስፋፉት ነው በአሜሪካ ማለት ነው። ስለዚህ እንደ የእምነት እንቅስቃሴ አባት ወይም ደግሞ መስራች ተደርገው ይታሰባሉ ማለት ነው። ኬኔት ሃገን የቃለ እምነት እንቅስቃሴ አባት ተብሎ ይታወቃል። በአዎንታዊ እወጃ ፖዚቲቭ ኮንፌሽን አጥብቆ የሚያምን ሰው ነበር። አዎንታዊ እወጃ ማለት የምትናገሩት ቃል ሆነ ሐሳባችሁ፣ በተለይ ደግሞ የምትናገሩት ቃል መንፈሳዊ ውጤት ያመጣል ብሎ ማሰብ ነው። ክርስቲያን ሊታመም አይችልም ወይም ክርስቲያን ድሃ መሆን የለበትም ብሎ ኬኔት ሃገን ያምን ነበር። እንዲያውም አንድም ቀን ታምሜ አላቅም ብሏል። ክርስቲያን መኖር ያለበት ቢያንስ 120 ዓመት ነው ብሎም ያስተምር ነበረ። እርሱ ግን የሞተው በ80ዎቹ ዕድሜ ነበረ። ስለዚህ ብዙ ሰዎች እንደሚስማሙት ኬኔት ሃገን ማለት የቃለ እምነት እንቅስቃሴ አባት ነው። ኢየሱስ ብዙ ጊዜ በአካል እንዳየው ይናገራል። ኢየሱስን በአካል ካየባቸው ክስተቶች መካከል በአንዱ ኢየሱስ የሆነ የተለየ ነገር እንደነገረው ተናግሯል። እንደ እውነታው ከሆነ ተናገረኝ ብሎ ያወራው ከኤሲ ኬንያን መጽሐፍ ከአንዱ በመጥቀስ ነበር። ንግግሮቹ በቀጥታ ከዚያ የተወሰዱ ናቸው ማለት ይቻላል። ፊኒየስ ጉምቢ፣ ኤሲ ኬንያን፣ ኬኔት ሃገን ስለ ቃለ እምነት እንቅስቃሴ ታሪክ አመጣጥ ሲታሰብ እነዚህ 3 ስሞች በዚህ አደራደር ሊቀመጡ የሚገባ ይመስለኛል። ከኬኔት ሃገን ቀጥሎ ግን ብዙ ሰዎች አሉ። ስማቸውን መዘርዘር ይቻላል። ለምሳሌ ኬኔት ኮፕላንድ፣ ጆይስ ሜየር፣ ክሬፍሎ ዶላር፣ ጆሲ ዱፕላንቲስ፣ ፓውላ ዋይት፣ ቤኒ ሂን፣ ማይልስ መንሮይ መጽሐፎቹ በኢትዮጵያ በስፋት እንደሚገኙ አይቻለሁ። የቃለ እምነት አስተምህሮ ገንዘብና ጤንነትን ጣዖት በማድረግ የሚታወቅ ሲሆን የሰውን ማንነት እንደ መለኮት አድርጎ የመመልከት አባዜ አለበት። አስተማሪዎቹም እነዚህን መጽሐፍ ቅዱሳዊ ትምህርቶችን በስብከቶቻቸው በመደጋገም ከእውነተኛ ትምህርት ርቀው ሄደዋል። እነዚህ አስተምህሮች የእንቅስቃሴው እምብርት ሲሆኑ መንፈሳዊ ልምምዶቹም ከዚህ የሚመነጩ እንደሆነ ማስተዋል። የአስተምህሮ እምብርት እያንዳንዱ ክርስቲያን በእምነቱ አማካኝነት ፍጹም ጤንነት እንደሚኖረው፣ እጅግ ብዙ ሀብት እንደሚያካብት፣ ቁሳዊ በሆነ መልኩ እንደሚበለጽግ እግዚአብሔር ተስፋ ገብቶለታል የሚል ነው። የብልጽግና ወንጌል ስር መሰረቱ ግን አምልኮተ እግዚአብሔር አይደለም። ስሩ ጣዖት አምልኮ ነው። ራስን ጣዖት ማድረግና ሌሎች ነገሮችን አጥብቆ መፈለግ ነው። የብልጽግና ወንጌል የሐሰት ወንጌል መሆኑን ከምገልጽበት ምሳሌ አንዱ ክርስቶስን እንደ ቅዱስ ኤቲኤም መጠቀማቸውን ነው። ልክ ገንዘብ እንደሚገኝበት መንገድ ይቆጥሩታል። ዋናው ግቡ ገንዘብ ነው። ይህንን ነው ከልባቸው የሚሹት። ከዚህም ነው ደስታንና እርካታን የሚያገኙት። በክርስቶስ አይደለም፣ በኤቲኤሙ አይደለም። ይሄ ነው የብልጽግና ወንጌል ትልቁ ስህተት። ይህ ጣዖት አምልኮ ነው። ይሄ ነገሮችን ማምለክ ነው። ይሄ በጎ ጤናን ማምለክ ነው። እነዚህ በራሳቸው አሉታዊ ነገሮች ባይሆኑ፣ ነገር ግን ትምህርቱ መልካም ነገሮችን አምላክ ያደርጋቸዋል። ትምህርቱ የፈለጋችሁትን የምታሳኩበት፣ በምትናገሩት ቃላቶች እጣ ፈንታችሁን የምትወስኑበት፣ በእምነትም የክርስቶስ ኢየሱስን ስም በማወጅ ነገሮችን ማስፈጸም የምትችሉበት መንገድ ነው። ይሄ የእምነት እንቅስቃሴ ወይም ደግሞ የብልጽግና ወንጌል የራሱ የሆነ ፕሪሰፖዚሽን ቅድመ ግንዛቤዎች አሉት። ያ ፕሪሰፖዚሽን ደግሞ ከመጽሐፍ ቅዱስ ውጪ የተለያዩ አይነት አስተሳሰቦችንም የሚያስቡ ሰዎች ጋርም ይገኛል። ቀደም እንዳልነው ሜታፊዚክስ ውስጥ እናገኘዋለን፣ ኒው ቶት ውስጥ እናገኘዋለን፣ ክርስቲያን ሳይንስ ውስጥ እናገኘዋለን ማለት ነው። ይሄ ቅድመ ግንዛቤ ማለት ነው። ያ ምንድነው? ባጭሩ ሰውን መለኮት ያደረገ ሰውን ከመለኮት ጋር አስተካክሎ የሚያይ ግንዛቤ። እግዚአብሔር እንዳለ በመልካችን እንደ ምሳሌያችን ሰውን እንፍጠራል። እግዚአብሔር ማን ይመስላል? እኔ ነው። እነሱ እንደሚሉት ሰው መንፈስ ነው፣ በስጋ ውስጥ ይኖራል፣ ነፍስ አለው የሚሉንን
ነገር መጽሐፍ ቅዱስ ያረጋግጣል ወይስ አያረጋግጥም የሚለውን ነገር ማየት አለብን። ቀደም እንዳልነው መነሻ አላቸው፣ ቅድመ ግንዛቤ አላቸው። እግዚአብሔር መንፈስ ነው፣ ሰው ደግሞ በእግዚአብሔር መልክና ምሳሌ ነው የተፈጠረው። ስለዚህ ሰው መንፈስ ነው ብለው ይደመድማሉ ማለት ነው። ግን መጽሐፍ ቅዱስ ይህንን ያስረዳል? ይህንን በፍጹም አያስረዳም። You are a spirit, you have a soul, and you live in a physical body. ሰው መንፈስ ነው፣ ነፍስ አለው፣ በስጋ ውስጥ ያድራል። ሰው መንፈስ ነው፣ ነፍስ አለው፣ በስጋ ውስጥ ይኖራል። ትክክል ነው። ይሄ ዱዋሊስቲክ የሆነው እንትናቸው ይሄ ከፋፍሎ እውነታን ከፋፍሎ የሚያየው እይታቸው ነው ወደዚህ ያመጣቸው ማለት ነው። መንፈሳዊ አካል አለ፣ ፍጥረታዊ አካል ብሎ የመነጣጠሉ ነገር ማለት ነው። ስለዚህ እግዚአብሔር ደግሞ በፍጥረታዊ ካታጎሪ ውስጥ ማናስቀምጠው ቢዮንድ ፊዚካል ማለት ነው እግዚአብሔር። ስለዚህ ሰውም በዛ ክላስና መደብ ያስቀምጡታል ማለት ነው። ስለዚህ ቢዮንድ ፊዚካል ነው ሰው ፊዚካሊ እንዲንቀሳቀስ ይሄ ሰውነቱን ስጋውን አካሉን እግዚአብሔር ፈጠረለት አበጀለት እንጂ ሰው ቢዮንድ ፊዚካል ነው ማለት በፍጥረቱ በእሰንሱ ከእግዚአብሔር ጋር የሚመደብ እንጂ ከዚህ አካላዊነት ካላቸው ፍጥረታት ጋር የሚመደብ አይደለም። ሰው ግን በዚህ ፍጥረታዊ ዓለም ውስጥ እንዲንቀሳቀስ አካል አበጀለት ስጋ አበጀለት ብለው የሚሉት በዚህ አስተምሮታቸው ነው። ግን መጽሐፍ ቅዱስ ይሄን ያስተምራሉ አያስተምሩም? ያለው ይሄ ጭቃ ቤት ነው እዚህ ያለው። አንተ ድንኳን ሳትሆን በድንኳን ውስጥ የምትኖር ነህ። ድንኳን የሚኖርበት መኖሪያ እንጂ ፐርሰን አይደለም። ፐርሰናሊቲ ያለው በድንኳን ውስጥ የሚኖረው ነው። ሰው ነፍስ፣ መንፈስ፣ ስጋ አለው። ነፍስ አለው የምትለው አይደለም። ሰው ግን ሶስቱንም ነው። አሁን ከብሉይ ኪዳን ስንጀምር ብሉይ ኪዳን ላይ ሰው እንዴት ተጠራ እንዴት ተገለጸ የሚለውን ነገር ስናይ በአብዛኛው መጽሐፍ ቅዱስ ብሉይ ኪዳን መጽሐፋችን የሚነግረን ሰው ነፍስ አድርጎ ነው እና ለዚህ ስጋ አድርጎ ይጠራል ማለት ነው። ስለዚህ ነፍስ ማለት ሰው ማለት ነው በብሉይ ኪዳን ማለት ነው። ወይ ደግሞ ስጋ የሚለው ከሰው ከሚለው መጠሪያ ጋር ተመሳሳይነት አለው ወይም ደግሞ ኢኳል ሚኒንግ አለው። ስለዚህ ብሉይ ኪዳን ላይ አዲስ ኪዳን ጋር ስንመጣ ደግሞ ነፍስ እና መንፈስ በተለዋዋጭነት የሚቀርቡበት ቦታ ወይም በዚህ መልኩ የተቀመጠ የሚመስልባቸው ቦታዎች አሉ። እንደገና ደግሞ ነፍስ፣ ስጋ፣ መንፈስን ደግሞ ለየብቻ የሚዘረዝርባቸው ቦታዎች አሉ መጽሐፉ ማለት ነው። ግን አንድ ነገር ግን እርግጠኛ መሆን ያለብን የቅዱሳት መጽሐፍ ጸሐፊዎች ስለ ሰው ማንነት በሚናገሩባቸው ቦታዎች በሙሉ የሰውን መንፈስነት ያንጸባርቃሉ ብሎ ለማለት የሚያስችል ምንም አይነት ግን ምክንያት የለም። ምንም አይነት ማስረጃ የለም። መጽሐፉን በደንብ ካጠናን ማለት ነው። እግዚአብሔር ይሁን በመልኩ ሰውን ምን አለ ፈጠረ። ቀጠለና ምን አለ እዚህ ጋር መጣና እግዚአብሔር አምላክም ሰውን ከምድር አፈር ምን አለው? ቅድም እዛ ጋር ምን አለ? እዚህ ጋር አሁን ምን አለ? ይሁን በክሬትና በፎርም ወይም በማበጀትና በመፍጠር መካከል ሰፊ ልዩነት ነው። መሰረታዊ የሆነ ስህተት መጽሐፍ ቅዱስ ጋር ስንሄድ ምዕራፍ 1 ምዕራፍ 2 ዘፍጥረት ጋር እንኳን ቆመን ብዙ ቦታ ሳንሄድ እዛው እንኳን ክፍሉን ብናይ እነሱ የሚሉትን ነገር አይልም መጽሐፉ ማለት ነው። ለምሳሌ ባጭሩ ለማስቀመጥ ምዕራፍ 1 እና ምዕራፍ 2 በሁለት ጊዜ የተደረጉ ነገሮችን አይደለም የሚያወራልን ማለት ነው። ምዕራፍ 1 እና ምዕራፍ 2 ተመሳሳይ ነገር ግን እግዚአብሔር በስድስቱ ቀን የሰራውን ስራ ሰርቶ በሰባተኛው ቀን እንዳረፈ ሰማራይዝ አድርጎ ምዕራፍ 1 ያስቀምጥልናል። ነገር ግን የዘፍጥረት ጸሐፊ ፎከሱ የዘፍጥረት ጸሐፊ ማውራት መናገር ማስተላለፍ የፈለገው መልእክት እግዚአብሔር በሰው ልጆች ህይወት ውስጥ የሰራውን ስራ ያንን ስለነበረ ምዕራፍ 2 ላይ መጥቶ እግዚአብሔር በስድስት ቀን ውስጥ ከሰራቸው ስራዎች ወይም ደግሞ ከፈጠራቸው ፍጥረታቶቹ መካከል ሰውን ፓርቲኩላርሊ ሰውን ማንሳት ስለፈለገ ምዕራፍ 2 ላይ የምዕራፍ 1ን ናሬሽን የምዕራፍ 1ን ትረካ ምዕራፍ 2 ላይ with details ማለት ነው ዲቴል በሆነ መልክ መተረክ ይጀምራል እንጂ ሁለት ናሬሽን አይደለም፣ ሁለት ታሪክ አይደለም፣ ሁለት የፍጥረት ታሪክ አይደለም።
የዚህ ሰው ዋናው መልእክቱ ሰው መንፈስ ነው ብሎ ጀመረ። መንፈስ መሆኑን የተረዳ ሰው የክርስትና 99% ገብቶ የኔን ህይወት የቀየረው እሱ ነው። መንፈስ መሆኔ ከገባኝ በኋላ ነው አገልጋይ ሆንኩት። ከስጋ የተወለደ ስጋ እንደሆነ ሁሉ ከመንፈስ የተወለደ ነው መንፈስ ነው። ታዲያ ከመንፈስ የተወለደ ብሎ ሲናገር ማን ነው ከመንፈስ የተወለደው? እኛ ብለን የምንጠራው መንፈሳችንን ነው። ሰው መንፈስ ነው፣ ነፍስ አለው፣ በስጋ ውስጥ ያድራል። ከስጋ የተወለደ ምንድነው? እግዚአብሔር ስጋ ነው። እግዚአብሔር ምንድነው? ከስጋ የተወለደ ምንድነው? ከመንፈስ የተወለደ ምንድነው? In that passage, he talks about how በዚህ ክፍል ከመንፈስ የተወለዱ መንፈስ እንደሆኑ በስጋ የተወለዱ ደግሞ ስጋ እንደሆኑ ይናገራል። በሌላ ክፍል ጳውሎስ ተመሳሳይ ቋንቋ ይጠቀማል። ይህን ቋንቋ ለመተርጎም የተሻለው መንገድ ይሄ ነው። ከስጋ የተወለዱ በስጋ ነው የሚመላለሱት። ማለትም ሁለተኛውን ውልደት ሳይሆን የመጀመሪያውን ውልደት ያገኙ የስጋን ስራ ነው የሚያደርጉት። የኃጢአትንም ምኞት ያስባሉ። ከመንፈስ የተወለዱት ደግሞ በመንፈስ የሚመላለሱ የመንፈስንም ፍሬ የሚያፈሩ ናቸው። ይሄ ማለት ክርስቶስን መምሰል መቀደስ ማለት ሲሆን ደስታ፣ ሰላም፣ ትዕግስትና የመሳሰሉትን ማፍራት ያጠቃልላል። ይህ ክፍል ስለዚህ የሚያወራው እንጂ መንፈስ፣ ነፍስ ምናምን ስለመሆናቸው የሚናገር አይደለም። ስለ ስጋ ስራና ስለ መንፈስ ስራ በአትኩሮት የሚናገር ክፍል ነው። ሰውን እንዴት መረዳት አለብን? እንደ አንድ ሙሉ ቢንግ ማለት በእግዚአብሔር እንደተፈጠረ አንድ ሙሉ ቢንግ እንደማይከፋፈል ነው። አሁን መኪና ሞተር ነው አትልም፣ ወይ ደግሞ 4 ጎማዎች አሉት ግን መኪና ሞተር ነው አትልም። ሙሉ አድርገህ ነው የምትረዳው። አንዱ ከጎደለ ሰው አይሆንም። ስጋው ከሌለ ሰው አትለው። በቃ ነፍሳት የተባለው አዲስ ኪዳን ላይ ለዚህ ነው በህይወት የሌሉ ቅዱሳን ዲስክራይብ ያደረገበት መንገድ እንጂ ኤግዚስት አድርገዋል እዛም ሄደው እኮ አሉ። እውነተኛ ማንነት አይዴንቲቲ መንፈስ ነው እንድንል የሚያስችለን ምክንያት አይሰጠንም መጽሐፉ። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 23 ላይ ነው ሶስቱንም ይዘረዝራቸው። ነፍስ፣ ስጋ፣ መንፈሳችሁ ብሎ የሚያነሳልን ማለት ነው። ስለዚህ እንደ አንድ ሐዋርያ ጳውሎስ የሰውን ሁለንተና ለማመልከት ብሎ የዘረዘራቸው እንጂ ሰው መንፈስ አለው፣ ነፍስ አለው፣ በስጋ ውስጥ ይኖራል ለማለት ብሎ አይደለም። ልክ እግዚአብሔር አምላክን በፍጹም ልብ፣ በፍጹም ኃይል፣ በፍጹም ሐሳብ ምናምን ሲል ሰው 4 ነገር አለው፣ በ4 ነገር የተሰራ ነው እያለኝ አይደለም። ግን እያንዳንዱን የሰውን ማንነት በዝርዝር መጽሐፉ ሳይሆን ሁለንተና በቃ ይሄ ምንም ሳይቀር እንደ አንድ ኦርጋኒክ ሆል እንድንረዳ የሚያደርግ ነው። ለምሳሌ ዕብራውያን 4 ላይ ነፍስን ስጋን ይለያል፣ ነፍስና መንፈስን ይለያል፣ ጅማት ምናምን ሲለን በቃ የሰውን ዲፕ ማንነት ሁለንተናን የሚነካ ነው የእግዚአብሔር ቃል ለማለት እንጂ ሰው 4 ነገር አለው እያለን አይደለም። ቀልጠም እናንተ ምናምን ነፍስ ምናምን ሲል 4 ነን ማለት አይደለም። ስለዚህ የሰውን ሁለንተና አድሬስ በሚያደርግ መልኩ ነፍስ፣ ስጋ፣ መንፈስ እያለ ይናገራል እንጂ ሰው አንድ ነው፣ አንድ ቢንግ ነው። ትምህርቱ እኮ በሙሉ ፕሮስፔሪቲ ላይ ታዲያ ለምን ያተኩራል? ለምን ሄልዝ ላይ ያተኩራል? ለምን ዌልዝ ላይ ያተኩራል? ሰው ቤዚካሊ መንፈስ ከሆነ ቤዚካሊ ስፒሪቹዋል ከሆነ እንዲያውም እንደ እንትን ነው መሆን የነበረበት እንደ ቡድሂዝም ምናምን ይሄንን ዓለም ዲናይ ያደረገ ወደ እውነተኛ ሰልፍ ወደ እውነተኛ ማንነት ይሄዳል እንጂ ይሄንን ዓለም ማኒፑሌት ለማድረግ የሁሉ ትኩረት የሁሉ ትምህርት አያስፈልግም ነበረ ቤዚካሊ ሰው መንፈስ ከሆነ ማለት ነው። ስለዚህ ብዙ እርስ በርሱ የሚጋጭ ብዙ መሰረታዊ የሆነ ስህተት አለ ማለት ነው። ስለዚህ ሰው በእግዚአብሔር መልክና ምሳሌ መፈጠሩ መንፈስ አያደርግም። መልክና ምሳሌ ተብሎ የተጻፈው ሌላ ትንታኔ የሚፈልግ ከባህሪ ጋር የሚያያዝ ነው። አንዳንዶች ባህሪ ያደርጉታል፣ አንዳንዶች ደግሞ ሪሌሽናል መሆኑ ሰው እርስ በርስ ግንኙነት የሚያደርግ መሆኑ መልክ ነው ይላሉ። አንዳንዶች ደግሞ ነው የተሰጠው ስራ ነው፣ ግዛ፣ ይህንን ምድር ግዛ፣ ተንከባከብ ስለተባለ ከዛ ስራ ጋር የሚገናኝ ነው መልክና ምሳሌ የሚለው። ስለዚህ የትኛውም መጽሐፍ ቅዱሳዊ ምሁር የእምነት ቃል የሚያስተምረውን አያስተምር፣ በፍጹም የራቀ ነው፣ ባዕድ ነው።
የዚህ እንቅስቃሴ አስተማሪዎች ገንዘብን ጣዖት ከማድረግ አልፎ ክርስቲያኖች ትንንሽ አምላኮች ናቸው በማለት በትዕቢት ይደነፋሉ። ይህንን ንግግራቸውን እውነተኛ ለማስመሰል የመጽሐፍ ቅዱስን ጥቅስ ያለ አውዱ በመጥቀስ እንዳሻቸው አድርገው ለክፉ ምኞቶቻቸው ይጠቀሙበታል። The little God's doctrine is እኛ ትንንሽ አምላኮች ነን የሚለው አስተምህሮ በመሰረታዊነት ከሁለት የመጽሐፍ ቅዱስ ክፍሎች የተሳሳተ ትርጉም የመጣ ነው። የመጀመሪያው ክፍል ዮሐንስ ምዕራፍ 10 ላይ ኢየሱስ ከአይሁድ አለቆችና ከፈሪሳውያን ንግግር ሲያደርግ፣ ሁለተኛውን ከመዝሙር 82 ሲጠቀስ እናያለን። ትንንሽ አምላኮች ነን የሚለው አስተምህሮ በመሰረታዊነት የኢየሱስ ቃልንና የመዝሙረ ዳዊትን ቃል በተሳሳተ መንገድ በመተርጎም አምላክ ነን ይላል። God know who you are. Turn to Psalm 82. This is going to blow your mind real good. Psalm 82:1. God standeth in the congregation of the mighty. That's you. He judgeth among the what? Now would you please listen to me? This is talking about you. He's telling the gods. Who are the gods? You are. See, I never heard that. Let me ask you this. Hello, you. Are you God's offspring? Then you're not human. አማልክት ብለን የምንጠራው ይሄንን ነው። ቃሉ የመጣላቸውን አማልክት አልኳቸው ተብሎ እንደተጻፈ መጽሐፍ ቅዱስ አማልክት ያለውን በመዝሙረ ዳዊት ምዕራፍ 82 ላይ ብቻ ያለው የተጻፈው። ዮሐንስ ወንጌል ምዕራፍ 10 ላይ ኢየሱስ ክርስቶስ ደገመውና ተናገረ። በእናንተ በቃላችሁ በቃሉ በሕጋችሁ ቃሉ የመጣላቸውን አማልክት አላላቸውም ማለት ብሏቸዋል ነው ብዬ መልሳለሁ። ትናንሽ አምላክ ነኝ ይላል አትበሉ። ትላልቅ አምላክ ወደሚል ይቀየርልኝ ካልኩ ላይ ቀር ደግሞ የምን ትንሽ አምላክ ነው? እግዚአብሔር የተመሰገነ ይሁን። The word God's አማልክት የሚለው ቃል ኤሎሂም ከሚለው የዕብራይስጥ ቃል የተተረጎመ ሲሆን በብሉይ ኪዳን በሁለት መንገድ ተጠቅሷል። አንደኛው አሉታዊ በሆነ መልኩ የሐሰት አማልክትን የአሕዛብ ጣዖትን የሚያምኑ ሰዎች አማልክትን ወክሎ ሲናገር፣ ሌላኛው ደግሞ ፈራጆችን ዳኞችን ብቻ በወከለ መንገድ የተጠቀሰ ነው። ዘጸአት ምዕራፍ 21 እና 22፣ ዘዳግም ምዕራፍ 7 ላይ ኤሎሂም የሚለው ቃል ፈራጆች ተብሎ ከተተረጎመባቸው ስፍራዎች መካከል አንዳንዶቹ ናቸው። ፈራጆች እስራኤላውያን ፍትህን ለማግኘት ማህበራዊ ጉዳዮቻቸውን ይዘው የሚቀርቡላቸው ገዦች ናቸው። መዝሙር 82 ላይ ያለው ፈራጆች የሚለው ቃል ወክሎ የቀረበው በእስራኤል ያሉ መሪዎችን ሲሆን እነዚህ ባለስልጣኖች የተቀበሉትን ኃላፊነት ባላደራ መሆንን የሚጠይቅ ነበር። ስለዚህ ኢየሱስ በዮሐንስ ወንጌል ምዕራፍ 10 ላይ በተመሳሳይ ፍቺ ክፍሉን በመጠቀም ጨቋኝ መሪዎችን ሲገስጻቸው እናያለን። በእግዚአብሔር ላይ የስድብ ቃል ተናግሯል ላሉት ክስ እንደ መልስ ምት የሆነ ሙግት አድርጎ ክፍሉን ተጠቅሞታል። እንዲያውም ያንን ክፍል አሉታዊ በሆነ መንገድ ተጠቅሞ መልእክቱን ሲያደርስ እናያለን። ይህ ክፍል ስለ እግዚአብሔር ሕዝብ ማንነት የሚናገር አይደለም። ኢየሱስ የእግዚአብሔር ሕዝብ ምን አይነት ማንነት እንዳለው እየተናገረ አይደለም። በዋነኛነት ኢየሱስ ስልጣናቸውን ተጠቅመው በመጨቆን ላይ ስላሉ መሪዎች ችግር እየተናገረ ነው። ነገር ግን እነዚህ ጥቅሶች ከአውዳቸው ውጪ ተጠቅሰው አማኝ የሆኑ የዳኑ ትንሽ አምላኮች ናቸው እየተባሉ ተተርጉመዋል። እግዚአብሔር ያለውን አለኝ፣ ከእርሱ በመወለዴ የእግዚአብሔር ባህሪ በውስጤ ያለ መለኮታዊ ባህሪ ተካፍያለሁ። ከተካፈልኩት ባህሪ የተነሳ እኔ እንደ አባቴ ነኝ። እኔና አብ አንድ ነን። እኔ የአብ አይነት ነኝ፣ የአባቴ አይነት ነኝ። አም ኤግዛክትሊ ላይክ ጋድ። አባትና ልጅ አንድ ክላስ ናቸው። ስለዚህ አም ኤግዛክትሊ ላይክ ጋድ። ክብር ለእግዚአብሔር ይሁን። ዩ አር ኤግዛክትሊ ላይክ ጋድ። እኔና አብ አንድ ነን እንዳለ እኔና ኢየሱስ አንድ ነን። የታላቅ ወንድሜ አይነት ነኝ። የእግዚአብሔር ልጅ ማለት የእግዚአብሔር ክላስ ውስጥ ያለ ነው። የእግዚአብሔር ልጅ ማለት እንደ እግዚአብሔር ነው። የእግዚአብሔር ልጅ ማለት እግዚአብሔር እንደሚያዝ የሚያዝ ነው። እግዚአብሔር እንደሚያውቅ የሚያውቅ ነው። እግዚአብሔር እንደሚያደርግ የሚያደርግ ነው። የእግዚአብሔር ልጅ ማለት ኢንዲፔንደንት ነው። የእግዚአብሔር ልጅ ማለት የሌለ እንዳለ አድርጎ መጥራት ይችላል። የእግዚአብሔር ልጅ ማለት ሕይወትን ይሰጣል። የእግዚአብሔር ልጅ ማለት እንዲህ ነው። አብ በራሱ ሕይወት እንዳለው ወልድ በራሱ ሕይወት አለው። ወልድ በራሱ ሕይወት ካለው ልጆች በራሳቸው ሕይወት አላቸው። ከአባታችን ከእግዚአብሔር ጋር አንድ መሆናችንን ኮንፌስ እናደርጋለን። አሜን። ቀጥሎ ደግሞ እግዚአብሔርን ከተረከልን ከኢየሱስ ጋር አንድ አይነት እንደሆነን ኮንፌስ እናደርጋለን።
እኔና እግዚአብሔር አንድ ነን። እኔና ኢየሱስ አንድ ነን። እኔና መንፈስ ቅዱስ አንድ ነን። If horses get together, they produce what? And if dogs get together, they produce what? If cats get together, they produce what? But if the Godhead gets together and say, let us make man, then what are they producing? They're producing gods. Now, I got to hit this thing real hard in the very beginning because I ain't got time to go through all this. But I'm going to say to you right now, you are gods, little g. You are gods because you came from God, and you are gods. You're not just human. The only human part about you is this physical body that you live in. You know, why do people have such a fit about God calling his creation, his man, not his whole creation, but his man, little gods? If he's God, what's he going to call them but the God kind? I mean, if you as a human being have a baby, you call it a human kind. If cattle has another cattle, they call it cattle kind. So, I mean, what's God supposed to call us? Doesn't the Bible say we're created in his image? God is not a እግዚአብሔር kind. አይነት አይደለም። እርሱን የሆነ ጎራ ውስጥ ልናስቀምጠው አንችልም። እርሱ ከዛ ያለፈ ነው። እሱ ከዛ ይላቀ ነው። እግዚአብሔርንማ አንመስለውም እኮ እሱ የዘላለም ፈጣሪ ነው። እሱ በዘላለም ውስጥ የኖረ በፊት እንደሱ መሆን አንችልም ይላል። ግን ደግሞ we have the same potential ደግሞ ይላል። አሁን ልዩነቱ እኔ ሳስበው በእነሱ ትምህርት ውስጥ እንደዚሁ ባየሁት በፈተሽኩት ነገር እግዚአብሔርና ሰው የሚለያዩት እግዚአብሔር በሰማይ መሆኑ እኛ ደግሞ በዚህ ምድር መኖራችን ብቻ ነው ልዩነት በትምህርት። ስለዚህ if I have the all potential ማለት ነው እግዚአብሔር ያደረገው ፖቴንሻል ነገር ሁሉ ካለኝ I'm God ማለት ዘፍጥረት ምዕራፍ 1 የሚነግረኝ አንድ ነገር አለ። በክሬተር እና በክሬሽን መካከል ያለውን ቤዚክ ዲስቲንክሽን መሰረታዊ የሆነ ፈንዳሜንታል የሆነ ልዩነት ያስቀምጥልኛል ዘፍጥረት ምዕራፍ 1 መጽሐፍ ቅዱሳችን ገና ሲጀምር። ስለዚህ የነበረ ያልነበሩ አይደል ፈጣሪ የተፈጠሩ ይሄንን ግልጽ የሆነ መሰረታዊ የሆነ ልዩነት ግን ያጠፉብናል በትምህርቶቻቸው ማለት። ስለዚህ ሰው ካታጎሪው እነሱ እንደሚሉት ክላሱ መደቡ ጋድ እግዚአብሔር ሳይሆን ክሬትድ ኦርደር ውስጥ ያለ ነው። ሰው ክሬሽን ነው። እዚህ ውስጥ ነው ካታጎራይዝ ሊደረግ የሚችለው። ብዙዎች የኢየሱስ ክርስቶስ የመስቀል ላይ ሞት ለደህንነታችን በቂ አይደለም፣ ወደ ገሃነም ወርዷል ብለው ሲያስተምሩ፣ አንዳንዶች ከዚህም አልፈው ኢየሱስ ሰይጣኗል በማለት በድፍረት ይናገራሉ። ከነዚህ አስተማሪዎች መካከል አንዱ ዘላለም ጌታቸው ነው። ይህን አስተምሮን በየጊዜያቱ የሚቀያየር ሰው መሆኑን አይተናል። በአንዳንድ ፕሮግራሞች ላይ ብያላቅም ሰይጣኗል አላልኩም በማለት የተናገረ ሲሆን፣ በሌሎች ደግሞ ቃሉን አጥፎ ሰይጣኗል ሲል እንሰማለን። ሰይጣኗል የሚለው ቃል ፍቺ ሰይጣን ሆኗል የሚል ግልጽ ትርጓሜው እንዳለው ይታወቃል። ይህንንም አስተምሮ በቀደሙት የዘላለም ጌታቸው ትምህርቶች ላይ ብንመለከትም ከቅርብ ጊዜ ወዲህ ግን አላልኩም አላስተማርኩም ብሎ ሲገድ እናያለን። የሚገርመኝ አላልኩም አይደል አንተ ሰይጣን ብለህ አላልኩም ለምን ትከራከረኛለህ? ታሳመነኛለህ? ምን ይገርማል? ሰጠነ ቢባል ምን ይገርማል? የሚገርም ነገር አለ። ምክንያቱም ያንን ዘር ሆኖታል። ምን ማለት ነው? በሌላ አማርኛ የግብፅ የበኩር ልጅ ሆኗል። የሚሰቀለው እባብ ሆኗል። ኃጢአትን ሆኗል። እርግማንን ሆኗል። በስጋው ሰውነት ተሸክሞታል። ታዲያ ምንድን ነው ችግሩ? እኔ አላልኩም ግን ብዬ ቢሆን ምን ይገርማል? ደግሞ እነ ኬንዮን ኬኔት አገን ኬኔት ኮፕላንድ ምናምን ተብሎ ተጠራ ብለው ከሆኑ መገለጥና እምነታችን አንድ ነው። ኬኔት I love man of God የእግዚአብሔርን ሰው ወዳለሁ። ኬንዮን ከዘመኑ ፈጥኖ የተገለጠ የእግዚአብሔር ሰው ብዙ ነገሩን ሰምቻለሁ። ምን ችግር አለው?
ጳውሎስ ያለውን አይደል እነሱ ሲያሉት የነሱ መገለጥ አልነበረም። እኔ ሰጠነ የሚል ፊደል ትጠቀማለህ ዘላለም። ትርጉሙ እኮ ከባድ አይደለም። ሞተ ማለት ነው። ክርስቶስ ሲሞት ማለት ክርስቶስ ከእግዚአብሔር የህይወት ስርዓት ብርሃናዊ ህይወትና ዓለም ተለይቶ ወደ ፍርድና ጨለማ ዓለም ገባ ማለት ነው። በጣም የውድቀቱ ጥግ መሰጠን እስከሚለው ፊደል ወርዷል። የሰው ልጅ የውድቀቱ ጥግ መሰጠን እስከሚለው ፊደል ከወረደ ክርስቶስ ያንን ሰው ለማውጣት መሰጠን እስከሚለው ቢወርድ ምን ችግር አለው? ሲኦል ወርዷል አይደል? አልወረደም? የወረዱ ስላሉ እንጂ ስለተሸነፈ ነው። የሰው ልጆች ኃጢአት ስለከበደው ነው ሲኦል የወረደው። የወረዱ ስላሉ የወረዱትን ለማውጣት አይደለም። እዛ ጥግ ድረስ ሲወርድ እኛ እስከ መሰጠን ዘር ወርደን ከሆነ መውረድ ግዴታ ነው። ኢየሱስ ክርስቶስን እኮ ወደ ሲኦል አውርደው በሲኦል ውስጥ የሰይጣንን ባህሪ አላብሰው ሰይጣን የሚሉን ይሄ አስተምሮ ስላለ የትኛው አስተምሮ ሰው የሰይጣን ነው መጀመሪያም ማለት ነው። ከመለኮትነቱ የወረደ ስለሆነ በኃጢአት በአመፃ ምክንያት ኢየሱስ ክርስቶስን ማሰይጣን አለባቸው ሰው እንደገና ወደ መለኮትነት ለመመለስ ማለት ነው። ስለዚህ አይደንቲፋይ ያደርጋሉ ልክ እንደ ኢየሱስ ክርስቶስ ነኝ የሚሉት ከዚህ የተነሳ ነው። ይሄ የብልጽግና ወንጌል ወይም የእምነት ቃል አስተምሮ ስር ያሉ የሚታወቁ መምህራን ከሀገር ውስጥም ከሀገር ውጭም የሚያስተምሩት ነገር የዳን ነው በምንድን ነው የሚለውን ጥያቄ በኢየሱስ ይሏቸዋል። ግን እንዴት ነው? እንዴት ሲባል ኢየሱስ እኮ ወደ ሲኦል ወርዶ በሞተው ሞት በከፈለው መስዋዕትነት ነው የዳን ነው የሚል አስተምሮ አላቸው። ይሄ ማለት መስቀሉ ላይ የተሰራው ስራ ለድነታችን በቂ አይደለም፣ ደሙ ብቻውን የመስቀል ሞቱ ብቻውን ድነታችንን አያረጋግጥም የሚል አስተምሮ ነው። ንፋቄ ነው። ይሄን የሚሉበት ምክንያት ምንድነው ቢባል ሰው መንፈስ ነው ብለው ሲጀምሩ ሰው መንፈስ ከሆነ ደግሞ ሊድን የተገባው መንፈሱ ነው። ስለዚህ ኢየሱስ ክርስቶስ ሲሞት መንፈሱን ማዳን ካለበት መንፈሱ ጭምር መሞት አለበት። ኢየሱስ በስጋ ሞቶ መንፈስ ጋር አይደርስም፣ መንፈስ ሊያድን አይችልም። ስለዚህ ደሙ ብቻውን አይበቃም፣ ሌላ ችግር ይፈታል። ፊዚካል ችግር፣ በሽታ፣ እጦት፣ ችግር የሚባሉትን ነገሮች የመስቀል ሞቱ ይፈታል። ወደ ሲኦል ወርዶ የሞተው ሞት ነው ያዳነን የሚሉ ናቸው። ይሄ ትልቅ ኑፋቄ ነው። ይሄንን ኑፋቄ ነው የሚያስተምሩት አብዛኛዎቹ የእምነት እንቅስቃሴ አስተምሮች። የአንድ ኃጢአተኛ ሰው መጨረሻው ሲኦል ነው። እኔና አንቺ እስከና ኃጢአታችን ብንሞት ሲኦል መገኘታችን አይቀርም። ስለዚህ ኢየሱስ ክርስቶስ ስለ ሰው ልጆች ኃጢአት ክፍያ ሙሉ ክፍያ ከፍሏል ብለን የምናስብ ከሆነ ግማሽ ክፍያ ወይም ደግሞ እስከ ስጋ ድረስ ያለው ብቻ መሆን የለበትም፣ እስከ ሲኦል መሆን አለበት። ኢየሱስ ክርስቶስ ሰው ላይ ብቻ አይደለም። ሰይጣን በላካቸው ሰዎች ውስጥ እጅ የተተወው በምድራዊ ማንነቱ ነው። በነ ጲላጦስ እጅ ነው የተተወው አይደለም? ስቀለው ላሉት ከስጋ ከወጣ በኋላ በማን ጀንበር የወደቀው ኢየሱስ ክርስቶስ በጠላት እጅ እንደ ማንኛውም አንድ ግለሰብ ቢሞት ሲኦል እንደሚወርድ ኢየሱስ ወርዷል። ስለዚህ ለምሳሌ ኢየሱስ ክርስቶስ በሲኦል ውስጥ 3 ቀን ተሰቃይቷል። 3 ቀን የአጋንንትን የሰይጣንን ባህሪ ተላብሶ ስለኛ ተቀጥቷል። ስለዚህ የኃጢአት ደሞዝ ሞት ነው። የትኛው ሞት? መስቀል ላይ የሞተው ሞት ሳይሆን ወደ ሲኦል ወርዶ የሞተው ሞት መንፈስ ስለሆነ ሰው በመንፈሱ መሞት አለበት። በመንፈሱ ዋጋ መክፈል አለበት። በስጋው የሞተውማ እንዲያም ኮፕለን ይላሉ ሌቦች እኮ ያድኑን ነበር እንደዛ፣ ወይ ደግሞ ራሴ ተሰቅዬ የራሴን ሳልቬሽን የራሴን ድነት መግዛት ይችል ነበር፣ መቤዠት ይችል ነበር የስጋ ሞት ቢያድን ኖሮ። ስለዚህ ያልተረዱት ግን የሞተው የእግዚአብሔር ልጅ ሞት የማይገባው የእግዚአብሔር ልጅ መሆኑን ሚስ ያደርጋሉ። ስለዚህ በ3 ቀን ወደ ሲኦል ወርዶ እንደተቀጣ እንደሞተ፣ ከዛ ደግሞ የመጀመሪያው ዳግም የተወለደ ሰው ደግሞ ኢየሱስ ራሱ ልክ ከሙታን ሲነሳ ከሲኦል ሲወጣ ዳግም ተወለደ ይሉናል። እንደገና ወደ ነበረበት ክብር ተመለሰ። መንፈስ የሆነ ሰው ሆኖ ዳግመኛ ተወለደ። ስለዚህ ከሱ ልክ ኢየሱስ የሆነውን ሁሉ እኛ እንሆናለን ብለው ነው የሚያስቡ። I don't know, did you know that Jesus was born again? Jesus was born again. He had to be. He became sin. He was born through Mary the first time and through the resurrection the second time. He was born again. አምላክ የሆነ አምላክ አይደለም ሰማይ ላይ የተቀመጠው። አምላክ የሆነው አምላክ ወደ ምድር ሳይመጣ ነው የተቀመጠው።
እሱ አልፋ ሆኖ የመጀመሪያው ቦርን ሲያደርግ የማን ምሳሌ ሆኖ ነው? የማይታየው አምላክ ምን ሆኖ ምሳሌ ሆኖ በመለኮት ሙላት ተገልጦ ልጅነቱን ወክሎ ይኖር ነበር። ሁለተኛውን ቦርን ሲያደርግ ሰው ነው የሆነው፣ ኮምፕሊት ማን፣ በቃ ፍጹም ሰው። ሶስተኛ ላይ ቦርን ሲያደርግ ግን የማይታየው አምላክ ምሳሌ አምላክ ሆኖ አይደለም የተቀመጠው፣ ሰው አምላክ ሆኖ በሰማይ ላይ ምን አለ ነው ይላል ተቀመጠ። The Bible actually teaches that በእውነቱ መጽሐፍ ቅዱስ የሚያስተምረን ኢየሱስ በመስቀል ባፈሰሰው ደም ሰላምን እንዳወረደ ነው። ስለ ሕዝቡ ኃጢአት ሲል መስዋዕትነትን የከፈለው መስቀል ላይ በሆነው ስጋዊ ሞቱ ነው። ቀድሞም ላለ አሁንም ላለ እና ወደፊትም ለሚመጣ ኃጢአት ሁሉ ነው የሞተው። ኢየሱስ በመስቀል ላይ ሆኖ የተናገረው ተፈጸመ የሚለው ቃል የሚያሳየው ኢየሱስ የመስቀል ላይ ሞት በቂ እንደሆነ ነው። ሰማይ እንኳን ሲዘምር በክርስቶስ ፊት እኔ በጣም ደስ የሚለኝ ክፍል አለ። በራእይ ውስጥ ወደ 15 የሚጠጉ ሰማይ የተዘመሩ መዝሙሮች አሉና እነዚህ መዝሙሮች በበጉ ፊት መላእክቱ 24ቱ ሽማግሌዎች እንስሶቹ በግንባራቸው ተደፍተው የሚዘምሯቸው መዝሙሮች ናቸውና ለታረደው በግ ኃይልና ባለጠግነት፣ ጥበብ፣ ክብር፣ ምስጋና፣ በረከት ይገባዋል፣ ሊቀበል ይገባዋል። ለምን ስትል ታርደሃልና በደምህም ህዝቦችን ከነገድ ከቋንቋ ዋጅተህ ለአምላክ መንግስትና ካህናት አደረካቸው። ሰማይ እንኳን ኢየሱስን ሲያመሰግን የሚለው በደምህ በመታረድ አየህ። ነገራችን ያለቀው መስቀል ላይ ነው። ኢየሱስም ሲሞት ተፈጸመ ያለው መስቀል ላይ ነው። አይ አልጨረስኩም፣ ትንሽ ሲኦል ወርጄ አወራርጄ የሚመጣው ነገር አለ። Since you are a little God, ትንንሽ አምላክ ስለሆናችሁ ልክ አምላክ ፍጥረትን እምነት በተሞላ ቃል ተናግሮ እንደፈጠራቸው አንተም በእምነት የተሞሉ ቃሎች ተናግረ ዕጣ ፈንታህን የመወሰን ኃይል አለህ ይሉናል። ስለዚህ በእምነት ቃል አስተምሮ ውስጥ አንድ ሰው ሲድን ትንንሽ አምላክ ይሆናል። በዕጣ ፈንታው ላይ ቃላትን በመናገር ወደ መኖር ማምጣት ይችላል። ነገር ግን ፈጣሪነት የሚለው ቋንቋ ፈጣሪ ማለት የሌሉ ነገሮችን ለምሳሌ እግዚአብሔር ከልቡ አውጥቶ እንደፈጠራቸው ሁሉ እኛም በልባችን ያሉ ነገሮችን ወደ ኤግዚስተንስ መጥራት እንደምንችል ካወቃችሁ this is what we call አማልክት ብለን የምንጠራው ይሄንን ነው። አንተ ትናገራለህ፣ ትፈጥራለህ። የምትናገረው ይፈጠራል። ጨለማን የማፈርሰው እኔ ነኝ። ሙታንን የማስነሳው እኔ ነኝ። እነዛ ትላልቅ ሆቴሎች እና ህንጻዎች የኔ ናቸው። አቤት 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 አቤት! ሽንፈት አላወራም፣ ውድቀት አላወራም። ምላስ ከተሳለ የክሬተሩ ጋድ ምን አለ አለ እግዚአብሔር አለ ሆነ ትላለ ይሆናል ማለት ነው። ይኸውላችሁ ጋድ የሰጠን ቴክኖሎጂ የራሱ ቴክኖሎጂ እሱ ራሱ ገና from the beginning የተጠቀመው ቴክኖሎጂ ነው የሰጠን። ትናገራላችሁ፣ የምትናገሩት ነገር ይሆናል በኢየሱስ አሜን። መንቀሳቀስ ያልቻለ ነገር መሄድ ያልቻለ መቆም ያልቻለ ነገር አለ ወይ? ዛሬ አንድ ነገር ካለ ያንተን ንግግር ይጠብቃል። ስትናገር ይንቀሳቀሳል። በእኔ ላይ የተለጠፈ ስም፣ የበሽታ ስም፣ የመርዶ ስም በኢየሱስ ስም አዋጅ በአዋጅ ሽር ያለው ይሄ የኔ አይደለም ብለህ ስታውጅ ኃይል አለ አንተ ጋር፣ አቅም አለ አንተ ጋር። ችግሮችን እግዚአብሔር ቃል ይሰማል። አልሸጥ ካለ ነገርን ተናገርበት፣ ይሰማል። በነገሮች ላይ መጀመሪያ መንፈስ ውስጥ አስገባና ተናገርበት። ፈውስ ታመጣለህ፣ በረከት ታመጣለህ፣ ከፍታ ታመጣለህ። ነገሮችን ሁሉ ማስለቀቅ የምትችለው እንደዛ ነው። አሜን ትላላችሁ። መልካምን በመናገር በበረከት መሞላት ትችላለህ ይሉናል። ይህን ገንቢ ቃል መናገር ወይም አዎንታዊ ንግግር በእንግሊዝኛው ፖዚቲቭ ኮንፌሽን ይሉታል። የዚህኛው ተቃራኒ ደግሞ አሉታዊ ነገሮች፣ የሚያፈርሱ ነገሮችን መናገር ኔጌቲቭ ኮንፌሽን ይሉታል። ይህንን በመናገር ህይወትን መከረኛ በማድረግ ፍዳህን እየቆጠርክ መኖር ነው ያሰኙታል። watch your mouth አለ the only hope ያላችሁ አፋችሁ ነው። there is no devil greater than your mouth ሁላችሁ ዲያብሎስ ከሚያጠፋችሁ በላይ አፋችሁ የሚያጠፋችሁ በላይ። ለዚህ ነው መጽሐፍ ቅዱስ ህይወትና ሞት በምላስ እንጂ በዲያብሎስ እጅ አላለም። በዚህ ፍልስፍና ትምህርት መሰረት ህይወታችንን የሚመራው በእኛ ላይ አለቃ የሆነው እግዚአብሔር ሳይሆን፣ በእኛ ላይ ጌታ የሆነው ንጉሥ የሆነው ፈጣሪ የሆነው እግዚአብሔር ሳይሆን የአንደበታችን ቃል። ይህ ቃል ነገሮችን ካለመኖር ወደ መኖር፣ ከመኖርም ወደ አለመኖር ወደ መጥፋት የሚያደርስ ኃይል ተቀዳጅቷል።
ይህ ደግሞ ሰውን ወደ ፈጣሪነትና ወደ አምላክነት ከፍ የሚያደርግ ትምህርት ነው። ቃላችን መፍጠር ይችላል። እግዚአብሔር በቃሉ ከፈጠረ ቃላችን ደግሞ መፍጠር ከቻለ ያው ፈጣሪ ቃል አለን ማለት ነው አይደል? ፈጣሪ ቃል ካለን ፈጣሪዎች ነን ማለት ነው። ፈጣሪ ከሆነን አምላክ ነን ማለት ነው። ትንንሽ እግዚአብሔሮች ነን የሚሉት እኮ በዚህ ትምህርት ሰክረው ነው እነዚህ ሰዎች። እነዚህ ሐሰተኞች እስኪ ፍጠሩና አሳዩን፣ መፍጠር የሚቻል ከሆነ በቃል ስትሏቸው እግዚአብሔር ፈጥሮ ጨርሷል እንጂ ባይጨርስ ኖሮ ይሏቸዋል። ደፋሮች ናቸው። መጽሐፍ ቅዱስ ሲናገር ምን ይላል? ሕይወትና ሞት በምን እጅ ናቸው? ሞታችሁም ሕይወታችሁም ራሳችሁ ላይ ነው። ስለዚህ choose. Life and death are in the power of tongue. Your words either they kill or give life. Your words either make you poor or make you rich. Death and life are in the power of the tongue. ሞት እና ሕይወት በምላስ ኃይል ላይ ነው የሚለው ጥቅስ የወሰዱት በዕጣ ፈንታችን ላይ በመናገር ወደ መኖር ማምጣት እንችላለን እንደሚል ነው። ጥቅሱ እንዲህ ይላል፣ ሞትና ሕይወት በምላስ እጅ ላይ ናቸው። በምሳሌ መጽሐፍ ውስጥ ተጠቅሷል። የሚወዷትን ፍሬዋን ይበላሉ ይላል። ይህ በግልጽ የሚያስተምረው ቃላቶቻችን ስለሚያስከትሉት ውጤት ነው። ክፍሉ እድል ፈንታችንን ወደ መኖር ማምጣት የሚያስችል ኃይል አለን ብሎ አያስተምርም። በአዎንታዊ እወጃ መልካም ወይም ክፉ ነገሮችን ማምጣት እንደምንችል አይነግረንም። በተለይ ያዕቆብ ስለ አንደበት አጥፊነት ሲናገር አንደበትን የሚያቃጥል እሳት ይለዋል። የሚገድል መርዝ የሞላበት ወላዋይ ክፋት ይለዋል። በምሳሌ ውስጥ ሞትና ሕይወት በምላስ እጅ ናቸው ሲል ምላስ ፍሬ እንዳላትና ፍሬዋ ሞት ወይም ሕይወት ማለትም ሕይወትን የሚገነባ ወይም የሚያፈርስ ውጤት ያለው ሊሆን እንደሚችል መናገሩ ነው። የቃል እምነት የሚያስተምረው ስለ ኢዮብ የስድብ ቃል የሚናገሩ ሰነፎች አሉ። መጥፎ ነገር ከተናገራችሁ ያ መጥፎ ነገር ይደርስባችኋል እንደ ኢዮብ ይላሉ። የዚህ በሽተኛ የቃል ትምህርት አስተማሪዎች የሚባሉት ሰዎች ስለ ኢዮብ መጥፎ ነገር የሚናገሩት ነገር የደረሰበት ሁሉ የደረሰበት በቃሉ ምክንያት ነው፣ ኢዮብ ራሱ በራሱ ላይ ያመጣው ነገር ነው ይላሉ። የፈራሁት ነገር መጥቶብኛልና የደነገጥኩበትም ደርሶብኛል የሚለውን ቃል ወስደው ነው በኢዮብ የደረሰው ሁሉ የደረሰበት በቃሉ ምክንያት ነው የሚሉት። ኢዮብ መጽሐፍን ከፍተን እየሰማን እንዴት እየከፈፈኝ እንደመጣ ጠይቁኝና ያው የአውቶቡስ ተራሪ ስለሆንኩ ነው ይህንን የምለ ዞር ብዬ አጠገቤ ላለው ዘማሪ ይህ ሰውዬ ምን አይነት ክፍታፍ ነው? እንዴት ነው የሚናገረው? የእውነት ክፍታፍ ነገር ነው። ይህ ሰው ኢዮብን ክፍታፍ ያለው ኢዮብም አፉን ከፍቶ የሚል ቃል ስላለ ነው ለማሰኘት ሞክሯል። አፉን ከፍቶ ማለት በአይሁድ ቋንቋ መናገር ጀመረ ማለት ነው። አፍ መክፈት ማለት መናገር ማለት ነው፣ ክፍታፍ መሆን አይደለም። በመጽሐፍ ቅዱስ ውስጥ ሌሎችም ብዙዎች አሉ አፋቸውን የከፈቱ። ኢዮብ አፉን ስለከፈተ ክፍታፍ ከተባለ ኢየሱስንም ክፍታፍ ሊለው ነው ይሄ ሰው። ምክንያቱም ኢየሱስ በማቴዎስ ምዕራፍ 5 ቁጥር 1 እስከ 2 ሕዝቡንም አይቶ ወደ ተራራ ወጣ፣ በተቀመጠም ጊዜ ደቀ መዛሙርቱ ወደ እርሱ ቀረቡ፣ አፉንም ከፍቶ አስተማራቸው፣ እንዲህም አለ ይላል እና ኢየሱስ አፉን ከፍቷልና ክፍታፍ ሊለው ነው። ለምሳሌ ማቴዎስ ምዕራፍ 8 ከቁጥር 5 እስከ 13 ተመሳሳይ ክፍል አለ ሉቃስ 7 ላይ ሉቃስ 7 ምዕራፍ 7 ከቁጥር 1 እስከ 10 ነው። በዚህ ክፍል ውስጥ 100 አለቃ አለ። ያ 100 አለቃ ለማግኘት የፈለገውን ነገር ቃል ተናገር ሲል ፈውስ ነው የፈለገው። ቃል ብቻ ተናገር አይደል ያለው? ቃል ብቻ ተናገር ልጁ ይፈወሳል። ስለዚህ አሁን ኢየሱስ ክርስቶስ በቃሉ ቃል አውጥቶ ፈወሰው የሚለውን ወስደን የማይሆን ትምህርት ነው የምንሰራው ማለት ነው። ብላቴናው ሎሌ ታሞ በቤት ተኝቶ ነው ያለው። ስለዚህ አንተ ለቤት መምጣት አያስፈልግም፣ ቃል ብቻ ተናገር። የእምነትን ኦፕሬቲንግ ሲስተሞች ሆኖ ይመጣል። አልትናገራለህ ታስፈልጋለህ፣ አልትናገራለህ ታስፈልጋለህ። ይህንን በተዋረቀው ምንድነው ታውቃላችሁ? ቃል ብቻ ተናገር። ኢየሱስ ክርስቶስ ፈውስን በቃሉ አስተላለፈ የሚል ነገር አይደለም።
ነው ሰውየው ያመነው ክርስቶስን ያመነው በክርስቶስ ነው የተማመነው እንጂ ክርስቶስ በሚናገራቸው ቃላቶች ላይ አይደለም የሰውየው እምነት አድራጊው ላይ እንጂ አድራጊው በምንም መልኩ ሊፈውስ ይችላል። ኢየሱስ ክርስቶስ በቃል ብቻ አይደለም የፈወሰው፣ በእጁ ዳሶ ፈውሷቸዋል፣ ልብሱን ነክተው ተፈውሷል። ብዙ መንገድ አለ። ግን ይህንን ጥቅስ እየጠቀሱ ስለ አንደበት ቃል ወይ ደግሞ ስለ እምነት ኃይል ማስተማር ስህተት ነው። እኛ እንድናምን የተጠራ ነው ደግሞ ቃላችንን ሳይሆን ፈጣሪ አምላክን እግዚአብሔር ስለተናገረ ንግግር ስለፈጸመ አይደለም። ነገሮቹ ሰማይና ምድር ሌሎችም ሁሉ የተፈጠሩት ተናጋሪው እርሱ ስለሆነ ነው። መናገሩ ሳይሆን ተናጋሪው ላይ ነው ጉዳዩ ያለው። መጽሐፍ ቅዱስ ክርስቲያኖች ነገሮችን በመናገር ወደ መኖር ማምጣት እንደሚችሉ አይነግረንም። መጽሐፍ ቅዱስ ግን ጸልዩ ይለናል። እነዚህ ነገሮችን ሁሉ ማድረግ ለሚቻል አምላክ እንድንጸልይ ይነግረናል። እግዚአብሔር ብቻ ነው ነገሮችን ተናግሮ ወደ መኖር ማምጣት የሚችለው። እርሱ ብቻ ነው ፍጥረትን ሁሉ ተናግሮ ወደ መኖር ያመጣቸው። ዘፍጥረት 1:1 የእርሱ ቃል ነው በእኛ ላይ ሕይወትን ተናግሮ መንፈሳዊ ሕይወትን እንድንጀምር ያደረገ። ስለዚህ የተጠራነው ወደ እርሱ እንድንጸልይ ነው። ጸሎታችንን ተቀብሎ እንዲመልስልን መትጋት አለብን። ነገር ግን እኛ የመፍጠር ኃይል የለንም። They also teach that prayer ጸሎት ማለት እግዚአብሔር ምድር ላይ እንዲሰራ ለእግዚአብሔር ፈቃድ መስጠት ነው ሲሉም ያስተምራሉ። ስለ ውድቀት ሲያስተምሩ ደግሞ አዳም ማለት ስጋን የለበሰ እግዚአብሔር አድርገው ሲቆጥሩት ኃጢአትንም ሲሰራ አምላክነቱን እንዳጣ ስልጣኑም ለሰይጣን ታልፎ እንደተሰጠ ይናገራሉ። ስለዚህ እግዚአብሔር ምድር ላይ እንዳይሰራ ሕጋዊ መብቱን እንዳጣ ያስተምራሉ። ከዚህም ጋር አገናኝተው ሲያስተምሩ ጸሎት ማለት እግዚአብሔር ምድር ላይ እንዲሰራ ፍቃድን መስጠት ነው። When we pray it, we give him legal right to perform it. Yes. Let me define prayer for you in this show. Prayer is man giving God permission or license to interfere in earth's affairs. In other words, prayer is earthly license for heavenly interference. God could do nothing on earth. Nothing has God ever done on earth without a human giving him access. So he's always looking for that somebody. Always looking for a human to give him power, permission. In other words, God has the power, but you get the permission. God got the authority and the power, but you got the license. So even though God could do anything, he can only do what you permit him to do. Physical alam ላይ spirit being walk አድርጎ ለመሄድ አካል ውስጥ መግባት አለበት። አካል ውስጥ ካልሆነ ፊዚካል ዓለም ላይ ስፒሪት ቢንግ ኢሌጋል። እግዚአብሔር በሰማይ ነው፣ አንተ ደግሞ በምንድን ነው? በምድር ነህ። እግዚአብሔር በሰማይ ነው ሲል እግዚአብሔር በግዛቱ ነው፣ አንተ ደግሞ በምን ነህ? በግዛት ነህ ማለት ነው። ሰው ልጅ ይገዛል። በምድር ላይ የሚፈጸመው የማን ነው? የሰው ልጅ ሐሳብ፣ የሰው ልጅ ፍቃድና የሰው ልጅ ስልጣን ነው። ምክንያቱም የማግዛት ነው፣ የሰው ግዛት ነው። ማንም ኃይል በደንብ አድምጡ። የትኛውም ኃይል ከሰው ተጻራሪ ሆኖ ቢገባ ኢሌጋል። መንፈሳዊ ዓለም ላይ ጣልቃ መግባት እንደማትችሉ አንድም ኃይል ያለ እናንተ ፍቃድ ምን ማለት አይችልም። እግዚአብሔር ግን የሚያስተዳድረው ዓለም መንፈሳዊ ዓለም በመባል ይታወቃል። ምድር የማነች? ያንተ ነች። ፍቃድ በሰማይ እንደሆነ ትሁን ካላላችሁ የእናንተ ፍቃድና የእናንተ ስልጣን ካልተጨመረበት ምን አትል። ምድር እስካሁን ድረስ እየኖረች ያለችው በሰው ስልጣን። በዚህ አስተምህሮ ውስጥ እምነት የሚለው ቃል ብዙ ጊዜ ሲጠቀስ እንሰማዋለን። ምንም እንኳን እምነት ከመጽሐፍ ቅዱስ አማር ትምህርቶች መካከል አንዱ ቢሆንም በእንቅስቃሴው የሚጠቀሰው እምነት ግን ለቅዱስ ቃሉ ባዕድ ሆኖ እናገኘዋለን። ዛሬ ግን የተለየ የእምነት መንፈስ አጋባባለሁ። አሜን። 100 ጊዜ ሞክረ እምቢ ያለ ነገር ዛሬ አንድ ብለህ ትጀምራለህ፣ መሆን ይጀምራል። አሜን። እኛ ኦልሬዲ የፌዝ ስፒሪት ነው ውስጣችን ያለው። ራሱ ስፒሪታችን ላይ ኢንቢልት ተወልዶ ነው የዘጋ ካይንድ ኦፍ ፌዝ ይሰራባል። ኢየሱስ ውስጥ የሚሰራ እምነት አንተ ውስጥ ይሰራባል። እምነትን እንደ ኃይል ነው የሚረዱት፣ እምነትን እንደ መርህ ነው የሚረዱት እንጂ መጽሐፍ ቅዱስ ላይ እምነት ምን ማለት እንደሆነ የሚነግረንን አይነግሩንም እነሱ። ፌዝ ኦርደር ፓተርን
መርህ አለ። በእያንዳንዱ ሂሊንግ ላይ ስትመጣ ፌዝን አፕላይ ለማድረግ የሂሊንግ ፕሪንሲፕል፣ ፕሮስፔሪቲ ጋር ስትመጣ ፌዝን አፕላይ ለማድረግ የፕሮስፔሪቲ ፕሪንሲፕል አለ። ፌዝ ቱል ነው። ሁሉንም መርሆች አፕላይ ወደ አፕሊኬሽን የምታመጣበት ቱል ነው። መጽሐፍ ቅዱስ ላይ እምነት በእግዚአብሔር ላይ መደገፍ እንደሆነ፣ በሌላ አካል ላይ መደገፍ እንደሆነ፣ በሌላ አቅጣጫ ደግሞ የሚታመን አካል ይሄ ፌዝፉል የሆነ ልናምነው የምንችል የእምነት ሐሳብ መጽሐፍ ቅዱስ ውስጥ በዚህ መልኩ የተቀመጠ አለ። በሌላ አቅጣጫ ደግሞ እምነት የሚለው መጽሐፍ ቅዱስ ላይ የሚነግረን ቦዲ ኦፍ ዶክትሪን፣ ይሄ በአማርኛ ሃይማኖት ተብሎ የተተረጎመ ወይ ይሁዳ ደግሞ ስለ አንድ ሃይማኖት እንድትጋደሉ የሚለን ያ እምነት የሚለው ቦዲ ኦፍ ዶክትሪን ነው ማለት፣ ወይም ደግሞ ሪሊጅን የምንለው ማለት ክርስቲያኒቲ፣ እሱም እምነት ተብሎ ተጠርቷል። ስለዚህ ከነዚህ 3 እና 4 በመጽሐፍ ቅዱስ ውስጥ እምነት ከተገለጠባቸው 3 እና 4 መሰረታዊ መንገዶች ውጪ ነው እምነትን ዲፋይን የሚያደርገው። ወንጌላቱን የጻፉልን ሰዎች እኛውን ስለምናወራው እምነት አይደለም የሚጽፉልን። እነሱ ለመጻፍ የፈለጉት አንድ እግዚአብሔር የመጣ የተገለጠበት አንድ መሲህ አለ፣ እሱ እንድናምን ነው ወንጌላት የተጻፉልን እንጂ አሁን ሰዎች ስለሚኑን አይነት እምነት አይደለም የሚያወራው። በኢየሱስ ክርስቶስ የመስቀል ላይ ሥራ በሽታ ተወግዷል፣ ድህነት ከኛ ርቋል ብለው ለሰዎች የውሸትን ተስፋ ይሰጣሉ። ገንዘብ አምላክ የመሆን ጉልበት እንዳለው ቅዱስ መጽሐፉ እየነገረን ሳለ ይህንን ወደ ጎን በመተው አዘወትረው ስለ ገንዘብ ይዘበዝባሉ። ጤንነትም ለአማኙ የተገባ ርስት አድርገው ይቆጥሩታል። ክርስቲያን የሆነ ሰው ሊታመም አይችልም፣ ከታመመ ደግሞ ከኃጢአት ወይም ከእምነት ጉድለት የተነሳ ነው ብለው ያስተምራሉ። እነዚህ አስተምህሮቶች ምንም አይነት መጽሐፍ ቅዱሳዊ ድጋፍ የሌላቸው አደገኛ ትምህርቶች ናቸው። ዋና የእምነት እንቅስቃሴ አስተምህሮቶች ከጤንነትና ከብልጽግና ጋር የተገናኙ ሲሆን እነዚህን ነገሮች ማንኛውም ሰው በጣም የሚፈልጋቸው ነገሮች ናቸው። ተስፋም የሚያደርጉት እነኚህን ነገሮች በሕይወታቸው ላይ በማወጅ ለማግኘት ነው። የሚፈልጉትን ነገር በመጥራት የሚፈልጉትን ነገር በማወጅ በእምነት በኩል የኢየሱስን ስም ለጥፈውበት ጤንነትና ብልጽግና እንደሚኖራቸው ያምናሉ። አይታመሙ ድሃም አይሆንም ይላሉ። ክርስቲያን መደየት የለበትም፣ ክርስቲያን መታመም የለበትም እስከ ማለት ይደርሳሉ። መጽሐፍ ቅዱስ እነዚህን ነገሮች አያስተምርም። ኢየሱስ ክርስቶስ በሽታችንን ሲወስድ እኛ ተፈውሰናል። ኢየሱስ ክርስቶስ ድሃ ሲሆንልን ባለጠጋ ሆነናል። በኢኮኖሚው በጤናው በምኑ ትርምስምስ ይህ ነገር አልሰማሁትም፣ ወንጌል ለኔ ይህንን አላለኝም። በጌታ በኢየሱስ ስም እናንተ ከእግዚአብሔር የተወለዳችሁ ናችሁ። ዘራችሁ እግዚአብሔራዊ ነው። መገኛችሁ እግዚአብሔር ነው። ጂናችሁ እግዚአብሔር ነው። እግዚአብሔር ውስጥ ክስረት የለም። አንዳንድ ክርስቲያኖች ሐኪም ቤት ሲሄዱ ይሄ በሽታ በዘራ አለ ይባላል። አለመሳካት ዘራችን ላይ አለ። አለማግባት በዘራችን ላይ አለ። ስኬታማ አለመሆን በዘራችን ላይ አለ። እግዚአብሔር ጋር እኮ ክስረት የለም፣ ፌላሪቲም የለም፣ በሽታም የለም፣ ኃጢአትም የለም። ከእግዚአብሔር የምትቀበሉት ታዲያ ያንኛውንም ዘር እግዚአብሔራውንም ዘር ሁለቱንም ይዛችሁ ነው ማለት ነው ክርስቲያን የሆናችሁት። ከየት መጣ ክስረት? ከየት መጣ መርገም? ከየት መጣ ኃጢአት? ከየት መጣ የአእምሮ መቆሸሽ? ከየት መጣ በሽታ? ከየት መጣ ድህነት? አንድ ሰው ዳግመኛ ሲወለድ ጽዮን ውስጥ ገብቷል። በጽዮን ያለ ታምም ያለው አይልም። ስለዚህ ሲያሞ ምንድን ነው የሚለው? ታምም ያለው አይልም ካለ ታምም ያለው አይልም። እንደነዚህ ሰዎች ትምህርት ስጋዊ ህመም የመንፈሳዊ ችግር ውጫዊና አካላዊ ምልክት ሲሆን ከመንፈሳዊ ህይወት ያለ መስተካከል የሚመጣ ነው። በሽታን የሚያመጣው አለማመን እና ኃጢአት እና አሉታዊ ኩንፈሳ፣ አሉታዊ ንግግር ነው ይላሉ። በሐሳብም ይሁን በቃል በሽታ በአካላችን እንዳለ ስናስብ፣ ስንናገር ሰይጣን እድል ያገኝና ይወረናል፣ በሽታም ይይዘናል ይላሉ። በሽታን ስሙን እንኳን መጥራት የለብንም ባዮች ናቸው። ኢየሱስ ክርስቶስን
ስለፈወሰ ብቻ ተነስተን ሁሉ ጊዜ ፈውስ ጋራንትድ ነው ብሎ ማስተማር ትክክል አይደለም። ዮሐንስ ወንጌል ምዕራፍ 6 የሚያሳየን ይሄንን ነው። ስለዚህ ብዙ ጊዜ ሰዎች እግዚአብሔር የሚፈልጉበት ምክንያትና እግዚአብሔር ሰዎችን የሚፈልግበት ምክንያት የተራራቀ ነው። እነሱ ስለ እንጀራ፣ እሱ ደግሞ ስለ ሰማያዊ ስለ ዘላለማዊ ነገር ያወራል። እነሱ ስለ ጊዜያዊ ነገር ያወራሉ፣ እሱ ደግሞ ለዘላለም ሲግኒፊካንስ ላለው ነገር ያወራል። መስቀሉና ድነታችን የተቆራኙ በመሆናቸው ስለ መዳናችን እርግጠኛ ሆነን እንደምናውቀውና እንደምንመሰክረው መስቀሉና ጤንነታችንም የተቆራኙ ከሆኑ እርግጠኛ ሆነን የምንለማመደው መሆን አለበት ነበረበት። ማለትም ያመነ ክርስቲያን ያለ ምንም ጥርጥር እንደሚድን፣ ይህ የዳነ ክርስቲያን ደግሞ ያለ ምንም ጥያቄ ማንም ከማንም ሳይለይ መታመም የለበትም። ግን ይህ እውነት ነው? ማንም ክርስቲያን ጌታን ተቀብሎ ሲድን አይታመምም አይደል? አይደለም፣ ይታመማል። አይታመምም የሚሉ ሐሰተኞች እየዋሹን ነው። ክርስቶስ ለጤንነትህ ተገርፏል፣ ደዌህን ወስዷል፣ ህመምህን ተሸክሟል። ስለዚህ ህመምህንና ደዌህን ስለወሰደ አንተ በክርስቶስ በሚሆን እምነት የተከፈለልህን ሁሉ መውረስ ትችላለህ። ኢየሱስ ክርስቶስ በቤተ ክርስቲያን ውስጥ ዋጋ ከፍሎ ደዌን፣ ህመምን፣ ስቃይን በመገረፉ ቁስል ፈውሷል። አዲስ ቫይረስ፣ አዲስ መከራ የለም። በሽታ የኢየሱስ ጠላት ነው። ስለዚህ ነው በመስቀል ጠርቆ ያስወገደው። የሚናገር ክርስቲያን ግን አንደበቱ የተከፈተ ክርስቲያን ግን ገና ዶክተሩ ሲናገረው እንደዚህ ይላል፣ በመገረፉ ቁስል ተፈውሻለሁ፣ ካንሰር በኔ ላይ ስልጣን የለውም። እስቲ አንድ ሰው አሜን ይበርሴ። እኔ በክርስቶስ ኢየሱስ የመገረፍ ቁስል ተፈውሻለሁ። ኢየሱስ ክርስቶስ ህመምና ደዌን ወስዶታል። አንተ በሽታ በእኔ ስጋ ላይ መቆየት አትችልም። ስለዚህ ለቀህ ውጣ። በርዝ ራይትን ኤክሰርሳይዝ ማድረግ ብቻ። ለምን? የበሽታ ምንጭ ሰይጣን እንጂ እግዚአብሔር አይደለም። ኢየሱስ ደግሞ ህመማችንና ደዌያችን ወሰደ፣ በእርሱ የመገረፍ ቁስል ተፈወስን ነው የሚለው። ስለዚህ ይሄን ቃል ማመን ነው። As we think about Isaiah 53, ስለ ኢሳይያስ 53 በምናስብበት ጊዜ ወደ ምዕራፉ ወደ አውዱ ስንሄድ የሚገርመው ነገር ከየትኛውም የመጽሐፍ ቅዱስ ክፍል ይልቅ ይህንን የሐሰት ትምህርት ለማስተማር የማይሆነው ክፍል ይሄ ነው። ምክንያቱም ኢሳይያስ 53 ላይ ኢሳይያስ የተነበየው መሲሁ ከመምጣቱ ከብዙ መቶ ዓመታት በፊት ሲሆን ትንቢቱም ስለሚሰቃየው አገልጋይ ነው። ሙሉ ምዕራፉ የሚያወራው በስጋ ሆኖ ስለተሰቃየው እግዚአብሔር ነው። የእርሱም መድቀቅ የጌታ ፍቃድ እንደሆነ ማለትም እንደሚቆስልና በእኛ ፈንታ እንደሚጎዳ ይናገራል። በእርሱ ቁስል እኛ ተፈወስን የሚለው ሐረግ ለብልጽግና ነገር መጠቀም አንችልም። ክርስቶስ በመጀመሪያ ለዚህ ነገር ሲል አልመጣም። በማቴዎስ ምዕራፍ 8 ቁጥር 16 እስከ 17 የተጻፈውን ስናይ ይህን ጥቅስ እናገኛለን። ይህ ጥቅስ የተጠቀሰው ጌታ ገና ሳይገረፍ መከራ ሳይቀበል ሳይሰቀል ሳይሞት ነው። የተጠቀሰው ማን ነው? ነቢዩ ኢሳይያስ። ምን ተብሎ? በነቢዩ በኢሳይያስ እርሱ ድካማችንን ተቀበለ ደዌያችንንም ተሸከመ የተባለው ይፈጸም ዘንድ ተብሎ። መቼ? ገና ከመስቀሉ በመስቀል ላይ ከመዋሉ ከ3 ዓመታት በፊት። ይሄ የሚያሳየው አዳኙና ፈዋሹ የተነገረለትን መሲህ እሱ መሆኑን ለማሳየት የተጠቀሰ ጥቅስ እንጂ የሰዎቹን ደዌ ለመሸከም ጌታ ገና በመስቀል ላይ አልዋለም ነበር። የማቴዎስ አጠቃቀስ ያ የተነገረለት መሲህ ያ ኢሳይያስ የተነበየለት መሲህ እሱ መሆኑን ለማሳየት ነው። ክርስቶስ ሊፈውሰን የመጣው ትልቁ ጥረታችንን ነው። እርሱም የኃጢአትን ይቅርታ ማግኘት ነው። ምክንያቱም የኃጢአት ደሞዝ ሞት ነውና። ስለዚህ የኃጢአት ይቅርታ ከምንም በላይ ያስፈልገናል። ይህ ክፍል ኢሳይያስ 53 ስለ ስጋዊ ነገር እያወራ ወይም ክርስቶስ ስለሰራው ስራ አካላዊ ፈውስ እናገኛለን እያለ ሳይሆን የመጣው መንፈሳዊ ፈውስ ሊሰጠን ነው እያለ ነው። እግዚአብሔር አብ ልጁን ያደቀቀው ለሕዝቡ ኃጢአት የሚገባውን ቁጣ ኃጢአት በማያውቀው በኢየሱስ ላይ በማፍሰስ ነው። ክፍሉ እያወራ ያለው ስለ ስቃየ ሎሌው ነው። ስቃየ ሎሌው ደግሞ ከብልጽግና ወንጌል ጋር በፍጹም የማይሄድ ነገር ነው።
የጌታን የመስቀል ሞት እኛን ከማዳኑ ባነሰ ነገር መለወጥ ትልቅና አደገኛ ስህተት ነው። በመገረፉ ቁስል ተፈውሳችኋል ሲል ስጋዊ ፈውስን ያለመሆኑ ቁልጭ ብሎ የሚታይ ነው። አውዱን ስንመለከተው፣ ዙሪያ ገባውን ስናየው የመስቀሉ ዓላማ ድነት እንጂ የስጋ ፈውስ አይደለም። ስለዚህ ኢየሱስ ክርስቶስ ዳግመኛ ተመልሶ ከመምጣቱ በፊት አማኞች ከየትኛውም አይነት ስቃይ ከየትኛውም አካላዊ በሽታ ነፃ ሆነው ያለ መከራ ይኖራሉ የሚል ተስፋ መጽሐፍ ቅዱስ አልገባልንም። ፕሮስፔሪቲ የእግዚአብሔር ፕሮግራም ነው ለኢትዮጵያ። አሜን። ለኢትዮጵያ ከፕሮስፔሪቲ ውጭ ምን ይሰበካል? እስቲ በጌታ ብልጽግና ታስተምራለህ ሆይ? ጻድቅ ነህ በክርስቶስ አንተ መራብ አትችልም። አይቴሉ መራብ አትችልም። በረከት በጻድቅ ምን ላይ? ስለዚህ ያንተ በረከት እዛም የለም ማለት ነው። አናት ላይ ነው ያለው። ክርስቶስ ለድህነት ዋጋ ከፍሏል። ለድህነት ዋጋ ከፍሏል ማለት በሌላ አማርኛ ክርስቶስ አንተን ከድህነት ወደ ብልጽግና እንድትመጣ ይጠብቅሃል። ኤክስፔክት ያደርጋል። ከፍሏል ዋጋው። እግዚአብሔር ፖቨሪቲን ይጠላል። ፖቨሪቲ መንፈስ ነው። ድህነት መንፈስ ነው። ድህነት ኃጢአት ነው። ገንዘብ የሌለው ኃጢአት ነው አላለም። ገንዘብ የሌለው መንፈስ ነው አላለም። እኛ እያልን ያለነው የእግዚአብሔር ሕይወት በአንተ ዘር ሆኖ የገባው ለብልጽግና፣ ለጤንነት፣ ለክብር ነው። የዚህ ዓለም ነገሮች የእግዚአብሔር በረከቶች ማሳያና በእግዚአብሔር ዘንድ ተቀባይነት የማግኘት ማረጋገጫ ማድረጉ በረከቱ የእግዚአብሔር በረከት ማሳያ ተደርገዋል። የዚህ ዓለም ነገሮች መኪና፣ ጥሩ ኑሮ፣ ጥሩ ቤት የብሌሲንግ ሃይሊ ፌቨርድ ነኝ አም ብሌስድ ሃይሊ ፌቨር የሚሉት ከዚህ የተነሳ ነው። እንደነው ማረጋገጫው ዘና ብሎ ቀብረር ብሎ መኖር። ይሄ በእግዚአብሔር ዘንድ ተቀባይነት የማግኛ ማረጋገጫ ተደርጓል። እንግዲህ ብዙ ዋጋ የሚከፍሉ ሰዎች ምን ይበሉ? እግዚአብሔር የረሳቸው የተዋቸው አይነት ሰዎች አድርገን እንቁጠራቸው ወይስ በእግዚአብሔር ዘንድ ሞገስ ያገኙ? በብልጽግና አስተምሮ የተሳለው ክርስቶስ ምን አይነት ክርስቶስ? ራሳችሁን በመካድ መስቀሉን ተሸክማችሁ ተከተሉኝ የሚለው የተሰቀለው ክርስቶስ አይደለም። ስለዚህ መስቀሉን የመበልጸጊያ መንገድ ሚንስ ማድረግ ወይም ደግሞ የመስቀሉን ግብ መበልጸግ እንደሆነ መፈወስ እንደሆነ ይህን እንደዚህ አድርጎ ማስተማር የተሰቀለውን ክርስቶስን ማዋረድ ነው ለኔ ማለት። ሁሉ ጊዜ ደሃ ሆኜ እኖራለሁ በቃ ድህነት ነው መንፈሳዊነት እያልኩ አይደለም። ድህነት መንፈሳዊነት አይደለም። ባለጠጋ መሆንም መንፈሳዊነት አይደለም። ሁለቱም ውስጥ መንፈሳዊ መሆን ግን ይቻላል። ከምን የተነሳ? ከብልጥግናም የተነሳ አይደለም፣ ከድህነትም የተነሳ አይደለም። ቢኮዝ ኦፍ ክራይስት ከክርስቶስ ጸጋ ወይም ኃይልን ከሚሰጠን ከክርስቶስ ኢየሱስ የተነሳ በሁለቱም ልዩነት የለውም። ሐዋርያ ጳውሎስ ለኔ ሕይወት ነው ያለው ክርስቶስ ለዚህ ነው። ድህነት እርግማን እንጂ በረከት አይደለም። እኛ ደግሞ ከማናቸውም የሕግ እርግማን ነፃ ነን። ስለዚህ አማኞች ከድህነት ከፋይናንሻል እና ማቴሪያል እጥረትና ድህነት ነፃ ወጥተው እንዲኖሩ የእግዚአብሔር ፐርፌክት ዊል ነው። ድህነቴን ወስዶልኛል። ምን እስቲ ድህነቴን ወስዶልኛል ይበል። በሱ ድህነት እኔ ባለጠጋ ተደርጌያለሁ። አሜን በል እስቲ። ያንተ ባለጠግነት ምን አይነት ነው? ስፒሪቹዋሊ ባለጠጋ ነህ፣ ማቴሪያሊ ባለጠጋ ነህ፣ ፊዚካሊ ባለጠጋ ነህ፣ ፋይናንሻሊ ባለጠጋ ነህ። ዩ ቤተር ቴክ ዚስ አኖይንቲንግ። ዛሬ ግድብ የጣሰ በረከት ያገኛል። That passage ክፍል ሁለተኛ ቆሮንቶስ ምዕራፍ 8 ቁጥር 9 አንድ እውነተኛ ክርስቲያን ከላይ ተመልክቶ ወደ ተሳሳተ ትምህርት ሊወስድ ይችላል። ምክንያቱም በዚህ ክፍል ላይ ጳውሎስ ክርስቲያኖች ቁሳዊ ሀብታቸውን ለሌሎች ክርስቲያኖች እንዲያካፍሉ ሲያበረታታ ስለምናይ ነው። ይህንን እንዲያደርጉ ያበረታታቸዋል። ከሚያበረታታባቸው መንገዶች አንዱ ወደ ክርስቶስ በመጠቆም ነው። ጳውሎስ ባለጠጋ ስለነበረው ክርስቶስ ያወራል። ባለጠጋ ሲል ቁሳዊ ሀብትን እንዳልሆነ ግልጽ ነው። ክርስቶስ ባለጠጋ ነበር ሲል ከእግዚአብሔር ጋር በክብር ነበር ለማለት ነው። ከአብና ከመንፈስ ቅዱስ ጋር የነበረውን ህብረት የሚጠቁም ነው። ወደ ምድርም ለመምጣት ያንን የመሰለ ክብር ተወ እና ድሃ ሆነ።
ድሃ ሆነ ማለት ስጋን ለበሰ፣ በእኛ መካከል አደረ፣ ሰው የሚሰማው ስሜት ይሰማው ነበረ፣ ሰውነትን ተቀበለ የሚለውንና የመሳሰሉትን የሚገልጽ ቃል ነው። ጳውሎስ እየተናገረ ያለው ክርስቶስ ይህንን ካደረገልን እኛ ደግሞ ምን ያህል አብልጠን ገንዘባችንን ለሌሎች መስጠት እንዳለብን ነው። ስለ ድህነታችን ተናግሮ ባለጠጋ አደረገን ሲል ድሃ የነበርነውን በቁሳዊ ሀብት ባለጠጋ አደረገን ለማለት ነው ብለን ማሰብ የለብንም። ጳውሎስ እያለ ያለው በመንፈስ ድሆች የነበርነውን እንዴት በመንፈሳዊ ነገር ባለጠጋ እንዳደረገን ነው። የኤፌሶን መልእክትን ተመልከቱ። በክርስቶስ በኩል ሁሉንም መንፈሳዊ በረከቶች አግኝተናል። እኛ ክርስቲያኖች መንፈሳዊ ባለጠጎች እንደሆንን ያሳያል። ጳውሎስ ይህንን በማንሳት ክርስቲያኖች ሀብታቸውን እንዲያካፍሉ ያበረታታቸዋል። አንድ ክርስቲያን ጥቅሱን ብቻ መዞ ክርስቲያኖች ሀብታም እንድንሆን ይፈልጋል ወደሚል መረዳት ሊመጣ ይችላል። ሙሉ መጽሐፍ ቅዱስንና አውዱን ስንመለከት ግን ይህንን መረዳት አናገኝም። አውዱ የሚያወራው ክርስቲያኖች በክርስቶስ በኩል ገንዘብ ማግኘታቸውን ሳይሆን ያላቸውን ገንዘብ ማካፈል እንዳለባቸው ነው የሚናገር። ከድህነት ንስሐ መግባት ነው። ከድህነት የእውነት ነው። ድሃ ስለሆንክ ራሱ ንስሐ መግባት አምሪች 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 የሚል መዝሙር ይወጣል ከዚህ በኋላ። ልጁን ሲሰጥህ እንዴ ልጁና ገንዘብ አይወዳደርም። ልጁ ውስጥ ሁሉ ነገር እኮ ነው። So how can you be poor? ድህነት በምርጫ ብቻ ነው ለክርስቲያን። by default ክርስቲያን ስትሆን ባለጠጋ ሆነህ ትወልዳለህ። ምንም እንኳን የመንፈስ ቅዱስን መገኘት አብዝተው የሚሹ ቢመስሉም የቅዱሱ መንፈስ ማንነትና ስራ ላይ የተዛባ ምልከታ አላቸው። መንፈስ ቅዱስን እንደ አምላክ ከማየት ይልቅ እንደ ኃይል አድርጎ የመረዳት ችግር ይስተዋልባቸዋል። በንግግራቸው አምላክነቱን ቢቀበሉም በድርጊታቸው ግን ይክዱታል። በዚህም ጊዜ የሚታዩት ትላልቅ የስህተት ትምህርቶች በሐዋርያት ሥራ ላይ ካለው ከአስማተኛው ሲሞን ተግባር ጋር ይመሳሰላሉ። ሲሞን የመንፈስ ቅዱስ ኃይልን ተመልክቶ ኃይሉን ብቻ ሲፈልግ እንመለከታለን። ይህ ተግባሩ ከሥላሴ አንዱ የሆነው መንፈስ ቅዱስን ያሻውን የሚያገኝበት ኃይል አድርጎ መቁጠሩን ያሳየናል። በእኔ እይታ ይህ ስለ መንፈስ ቅዱስ የተነገረ በጣም አስቀያሚ የሆነ መረዳት ነው። አንዳንዶች ሊገቱት ያልቻሉት ሳቅ እንደሞላባቸው ይናገራሉ። በዚህ ልምምዳቸው ውስጥ ጌታ የእውቀትን ቃል እንደሰጣቸው ይናገራሉ። ነገር ግን እንደዚህ አይነት ትምህርት ከመንፈስ ቅዱስ ጋር እንደሚያያዝ መጽሐፍ ቅዱስ አይነግረንም። ስለ መንፈስ ቅዱስ ልናውቅ የሚገባንን ነገር ሁሉ በእግዚአብሔር ቃል ገጾች ላይ ሰፍሮ እናገኘዋለን። እምነት ቃል አስተማሪዎች ባዕድ ልምምድ በመጽሐፍ ቅዱስ እምነት ተክተውታል። በሩቅ ምስራቅ ያሉ ሃይማኖቶች የሚለማመዷቸውን ነገሮች እንደገና ደግሞ በምዕራቡም ዓለም ያሉ ዘመናዊ ጥንቆላዎች የሚለማመዷቸውን ነገር ክርስቲያናዊ ከለር ሰጥተውት ክርስቲያናዊ መልክ አስይዘው ወደ ቤተክርስቲያን አሽሉከው አስገብተውታል ብዬ አምናለሁ። የመንፈስ ቅዱስ ልምምድ ተለማመድን ብለው የሚናገሩት አብዛኞቹ ተግባር ህንድ ውስጥ ካለ ኩንዱሊኒ ከሚባለ የጥንቆላ ልምምድ ጋር ተቀራራቢነት አለው። አንድ አይነት ልምምድ አላቸው። Marilah kita selalu ketawa untuk diri, untuk orang lain, ketawa untuk keluarga, masyarakat, dunia, dan negara. This footage comes from within Bethel itself. Obviously, as you can see, they're into spreading.
kita selalu ketawa untuk diri, untuk orang lain, ketawa untuk keluarga. The Holy Spirit is a person. መንፈስ ቅዱስ ማንነት አለው። ግዑዝ ወይም ማንነት የሌለው ኃይል አይደለም። ማንነት አለው። ከሥላሴ ውስጥ ሶስተኛው አካል ነው። ይህንንም በአዲስ ኪዳን ውስጥ በግልጽ እናየዋለን። ማንነት አለው። ስራዎችን ሲሰራ፣ ሰዎችን ሲነዳ፣ ኃይልን ሲሰጥ፣ ሲመራ፣ ምሪትን ሲሰጥ እናየዋለን። ኃይል ሳይሆን ማንነት ነው። ስለ መንፈስ ቅዱስ ስናስብ የሥላሴ አምላክ ሶስተኛው አካል እንደሆነ ማስተዋል አስፈላጊ ነው። ስራውን ደግሞ ስንመለከት አሁንም ማሰብ ያለብን እኛ እያዘዝነው የሚሰራ እንዳልሆነ ነው። መንፈስ ቅዱስ ሉዓላዊ ነው፣ በእኛም ውስጥ ይሰራል። አብዛኛው የሐሰት ትምህርቶች የሚሳሳቱትና የማያስተውሉት ነገር መንፈስ ቅዱስ ቅዱስ መንፈስ መሆኑን ነው። አዲስ ኪዳንን ስንመለከት መንፈስ ቅዱስ ይሙላን ማለት ወይም በኃይል ያስታጥቀን ማለት ምን ማለት ነው? አንዱ ትርጉም ገላትያ 5 ላይ የተጠቀሰው የመንፈስ ፍሬ ነው። ይህ የቅዱሱ መንፈስ ወሳኝ ስራ ነው። ሊቀድሰንና ሊያነጻን መንፈስ ቅዱስ በእኛ ውስጥ አድሯል። እና ታዲያ ሊያቆጠቁጥ የሚገባው ፍሬ ምንድን ነው? ብዙ ገንዘብ መያዝ ነው? ይሄ ከመንፈስ ፍሬ ውስጥ አንዱ ነው? አይደለም። ፍቅር፣ ደስታ፣ ሰላም፣ ትዕግስትና በጎነት ናቸው የመንፈስ ፍሬዎች። በዚህ መለኪያ ነው አንድ ሰው በመንፈስ ቅዱስ የተሞላ ነው ወይም በመንፈስ የሚመላለስ ነው ብለን መበየን የምንችለው። የምንለካው ብዙ ገንዘብ ባለው ወይም ትልቅ ቤት ባለው አይደለም። መጽሐፍ ቅዱስ ስለ መንፈስ ፍሬ ነው የሚያወራው። ብዙ ዘመነኛ ትምህርቶች እዚህ ላይ ይስታሉ። የመንፈስ ቅዱስ የመቀደሱ ነገር ይረሳሉ። የመንፈስ ቅዱስ ዋነኛ ስራውም ህዝቡን እየቀደሰ ክርስቶስን እንዲመስሉ ማድረግ ነው። ብዙ ጊዜ ስለ መንፈስ ቅዱስ ማንነትና ስራ የሚናገረውን ትምህርት ችላ ማለት ነገር አለ። ስለ መንፈስ ቅዱስ ስራ ስናስብ መጽሐፍ ቅዱስ በጣም ብዙ ነገሮችን ይነግረናል። መጽሐፍ ቅዱስ የመንፈስ ቅዱስ ስራ እንደሆነ ራሱ መጽሐፍ ቅዱስ ይነግረናል። የመንፈስ ቅዱስ እስትንፋስ ያለበት መጽሐፍ ነው። ቅዱሳን በመንፈስ ቅዱስ ተነድተው የጻፏቸው መጽሐፍት ናቸው። ስለዚህ ቅዱሳት መጽሐፍት እስትንፋሰ እግዚአብሔር ያለባቸው መጽሐፍት ናቸው። ይህ በጣም ወሳኝ ነው። ክርስቲያኖች መጽሐፉን ሲያነቡ የመንፈስ ቅዱስ ስራ አብሯቸዋል። ክርስቲያን መሆን የመንፈስ ቅዱስ ስራ ነው። መጽሐፍ ቅዱስ ልባችንን የሚለውጠው መንፈስ ቅዱስ እንደሆነ ይነግረናል። የሚቀይረን አዲስን ህይወት የሚሰጠንና አዲስ ፍጥረት የሚያደርገን መንፈስ ቅዱስ ነው። ከሐሰት መራቁ ብቻ ዋጋ የለውም። ሐሰትን ጥለን እውነትን ካልያዝን ከስረናል። የሐሰት ወንጌል አያድንም ብለን እውነተኛውን ወንጌል ካላወቅን ጠፍተናል። ሰውን ሁሉ ሊያድን የተሰጠ አንድ ወንጌል አለ፣ የኢየሱስ ክርስቶስ ወንጌል። ሰው ሊድን የሚችለው በዚህ ወንጌል ብቻ ነው። እውነተኛው ወንጌል ግን ምንድን ነው? እውነተኛውን ወንጌል እውነተኛ ካልሆነው የምንለይበት መሰረታዊ የሆነው እውነተኛው ወንጌል ራሱ ነው። ፖይንት ኦፍ ሪፈረንሳችን ማለት It's important to know the false gospel. የሐሰት ወንጌል የቱ እንደሆነ ማወቅ አስፈላጊ ነው። ነገር ግን የሐሰትን ወንጌል ለመለየት እውነተኛውን ወንጌል ማወቅ ግዴታ ነው። ዓለም ላይ ልናውቅ ከምንችለው በላይ ብዙ የሐሰት ወንጌላት አሉ። ግን እውነተኛውን ወንጌል ካወቅን የሐሰት ወንጌልን ስንሰማ ችግር እንዳለባቸው ወዲያው እናውቃለን። እውነተኛው ወንጌል ደግሞ ኢየሱስ ክርስቶስ የምስራች የሆነው ዜና ነው። The true gospel is that እውነተኛው ወንጌል እግዚአብሔር አብ ኃጢአተኞችን እንዲያድን ልጁን ወደ ዓለም ልኮታል የሚለው ነው። የወንጌልም ጭብጥ ኢየሱስ ክርስቶስ ለኃጢአታችን ሲል በመስቀል ላይ ሞተ የሚለው ነው። ከዚያም ተቀበረ፣ በሶስተኛውም ቀን ተነሳ። What's the good news? Well, we need the bad news መልካሙ first. ዜና ምንድን ነው? እርሱን ለማወቅ መጥፎን ዜና መጀመሪያ ማወቅ ያስፈልጋል። መጥፎ ዜና ይህ ነው። እኛ ሁላችን በቅዱስ አምላክ አምሳል የተፈጠርን ነን። ይህንን ዘፍጥረት 1 ላይ ያለው የፍጥረት ታሪክ ላይ እንመለከታለን። የተፈጠረው ነገር ሁሉ መልካም ነበረ። ከዚያ ግን አዳምና ሔዋን እግዚአብሔር ላይ አመፁ። ቃሉን ባለማመናቸው ኃጢአትን በፊቱ አደረጉ።
በዚህ ምክንያት ኃጢአት ወደ ዓለም ገባ። ኃጢአት የተፈጥሮ ስርዓትን አበላሸ፣ የእኛን ሰውነት አበላሸ። ከምንም በላይ ደግሞ ስንወለድ ኃጢአተኞች ሆነን እንድንወለድ አደረገ። ወደ ኃጢአት የሚያዘነብል ማንነት እንዲኖረንም አደረገ። መጥፎ ዜና ይህ ነው። እያንዳንዳችን አሜሪካዊ ሆንን አፍሪካዊ ወይ ከእስያ የመጣን ስንወለድ ጀምሮ ከእግዚአብሔር ጋር የራቅን ነበረን። ከእርሱ ጋር መልካም ግንኙነትም አልነበረንም። ከእግዚአብሔር ጋር ግንኙነት አልነበረንም ብቻ ሳይሆን ጠላቶቹም ነበርን። ምክንያቱም አንደኛ ኃጢአተኞች ሆነን መወለዳችን ነው። በመቀጠል ደግሞ ህይወታችንን ስንኖር ኃጢአት እየሰራን የፈጠረን አምላክ ላይ ስናምጽ ነበረ። ይህንን መጥፎ ዜና ያልኩት ወንጌል መልካም ዜና ስለሆነ ነው። ሰዎች ኃጢአተኞች መሆናችንን አውቀን በደለኞች፣ ቆሻሾች፣ ተልካሾች፣ ርኩሶች መሆናችንን አውቀን በዮሐንስ ምዕራፍ 3 ቁጥር 14 እስከ 16 የተጻፈውን ሙሴም በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ይገባዋል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና የሚለውን የተሰቀለውን በስጋ የመጣውን ጌታ እንድንተዋወቀው ነው። ተዋውቀነውም እርሱ እንዳዘዘን እኛም ደቀ መዝሙሩ እንድንሆን ራሳችንን ክደን መስቀሉን ተሸክመን ዕለት ዕለት እንድንከተለው ነው። There's a way to be reconciled to God. ከፈጠረው አምላክ ጋር መታረቅ የምንችልበት መንገድ አለ። የመኖር ትርጉምና ዓላማ የሚገኝበት መንገድ አለ። ኃጢአት ይቅር የሚባልበትና መዳን የሚገኝበት መንገድ አለ። ይሄ እንዴት ሊሆን ይችላል? በመልካሙ ዜና በኢየሱስ በኩል ፍጹም አምላክና ፍጹም ሰው የሆነው ኢየሱስ ወደ ምድር መጥቶ በፍጽምና ኖረ። ማንም ሰው ሊኖረው የማይችለውን ሕይወት ኖረ። ጻድቅ ነበር። እግዚአብሔርን በፍጹም ልቡ፣ በፍጹም ሐሳቡ፣ በፍጹም ነፍሱ፣ በፍጹም ኃይሉ ይወድ ነበር። ሌሎችንም ይወድ ነበር። ልንኖረው የማንችለውን ሕይወት መኖሩ ብቻ አይደለም፣ ስለኛ ኃጢአት ሲል በመስቀል ላይ ሞቷል። ሞቱም ዝም ብሎ አይነት ሞት አልነበረም። በሕዝቡ ምትክ ሆኖ የሞተ ሞት ነው። ኢየሱስ ኃጢአት የሌለበት ቢሆንም እንኳን መስቀል ላይ ሳለ እግዚአብሔር ቁጣውን አወረደበት። ስለ ሕዝቡም ኃጢአት ክርስቶስን ቀጣው። ስለተሰቀለ ስለሞተና በሶስተኛው ቀን ስለተነሳም ኃጢአተኞች እምነታቸውን እዚህ ላይ በማድረግ በክርስቶስ በመታመን ይድናሉ። ለእነሱም ያደረገውን ሁሉ የሚያምኑ፣ ለእነሱ ሲል ፍጹም ሕይወት እንደኖረ የሚያምኑ፣ ለእነሱም ሲል በመስቀል ላይ እንደሞተ የሚያምኑ፣ በክርስቶስ የሚደገፉና እንደ ከበረ ሀብት ክርስቶስን የሚያዩት ሁሉ ከእግዚአብሔር ጋር መታረቅ ይችላሉ። በእምነት ብቻ በክርስቶስ ብቻ ነው የሚዳነው። ይሄ በጣም ወሳኝ ነው። ወንጌል ይሄ ነው። መጽሐፍ ቅዱሳዊ የሆነ ክርስትና ከሌሎች ሃይማኖቶች የሚለየው በዚህ ምክንያት ነው። መጽሐፍ ቅዱሳዊ ክርስትና በጸጋ ብቻ፣ በእምነት በኩል ብቻና በክርስቶስ ብቻ እንደሚዳን ነው የሚያስተምረው። ሌሎች ሃይማኖቶች የውሸት ወንጌሎች በእግዚአብሔር ፊት ሞገስ ለማግኘት ስራ መስራት እንዳለብን ይናገራሉ። ከእግዚአብሔር ጋር ለመታረቅና ተቀባይነትን ለማግኘት እምነታችን ከስራ ጋር መደመር ያስፈልጋል ይላሉ። ወንጌል ግን እንዲህ አይደለም ይለናል። ድነትን የምናገኘው በጸጋ ብቻ በማመን ብቻና በክርስቶስ ስራ ላይ በመደገፍ ብቻ እንደሆነ ይነግረናል። ምን አይነት አስደናቂ ምስራች ዜና ነው! ወንጌል እኮ የመስቀሉ ቃል ነው። ክርስቶስ ለኃጢአተኞች መሞቱ ነው። ማንም ክርስቶስን ሊከተል ቢወድ መስቀሉን ሊሸከም ጌታን ሊከተል መወሰኑ ነው። ሰው ኃጢአቱ ሳይነገረው መፍትሄውም ሳይነገረው ድንቅ ሊያይ፣ ነገሩ ድንቅ አይደለም እንጂ ድንቅ ሊያይ የተንጋጋ ህዝብ ይሳካልሃል፣ ይሆንልሃል ተነግሮት እንዴት ነው ጌታን የሚያገኘው? እንዴት? Our message, our good news is not about Calvary. Our good news is not about even the resurrection. You know, Satan doesn't want you to preach anything bad. But he had us preaching some good things, like Calvary, like the blood, like the resurrection. Do you know why the people on your job really ain't Christians right now? Because you are preaching to them Jesus Christ. See, that's not what you're supposed to preach. ኢየሱስ እኮ እኔም አንተም የተከተልነው የእግዚአብሔር ልጅ ስለሆነ አይደለም፣ ጥያቄዎቻችንን ስለፈታ። ክርስቶስ በስጋ የመጣው ለአንድ ጉዳይ ነው፣ ለፈውስ አይደለም፣ ሰዎችን ለማበልጸግ አይደለም፣ ይሳካልሃል ይሆንልሻል ሊል አይደለም።
ሸቀጥ ሊቸረችር አይደለም። እንዲያውም ከመቅደስ ቸርቻሪዎችን ሌቦችና ወንበዴዎች ብሎ ነው ያባረራቸው። ለዚህ ሁሉ ጌታ ስጋ አልለበሰም። ለአንድ ነገር ግን ስጋ ለብሷል፣ በስጋ መጥቷል። ያ ነገር ደግሞ ስጋ ካልለበሰ የማይደረግ ነገር ነው። ያም ምትካዊ ሞታችንን በመስቀል ላይ መሞት ነው። ደሙ መፍሰሱ ነው። በስጋ ካልመጣ ስጋ የለም። ስጋ ከሌለ በመስቀል ላይ የሚፈስ ደም የለም። ደም ከሌለ ስርየት የለም። ይህ ነው በሐሰተኛ ነቢያት የማይሰበከው። የብልጽግና ወንጌል አስተማሪዎች ሀብትን ስለመሰብሰብ ሲዘክሩ፣ እውነተኛ ክርስቲያኖች ሀብታቸውን ትተው ለጌታ ይሰጣሉ። እነዚያ ስለ ምቾቶቻቸው ሲሰብኩ፣ እነዚህ ወንጌልን እንዲሰብኩ ምቾቶቻቸውን ይጥላሉ። በዘመናት መካከል ብዙ ክርስቲያኖች ለወንጌል ሲሉ ከተመቻቸ ቦታ ወጥተው ወደማያውቁት ሀገር ሲሄዱ አይተናል። ለጌታም ስም ሲሉ ማናቸውንም መከራ ሲቀበሉ አስተውላል። በትግራይ ክልል ውስጥ 15 ዓመታትን ኖሬያለሁ። ወንጌልን ሲሰብክና የእግዚአብሔርን ቃል ሳስተምርም ነበር። ባለትዳር ነኝ። ሚስቴ ትግራይ ተወላጅ ኢትዮጵያዊት ናት። 2 ልጆችም አሉ። ለጋ ክርስቲያን እያለሁ የሆነ ኮንፈረንስ ተካፍዬ ነበር። የኮንፈረንሱ መልእክት ስለ እግዚአብሔር ምሕረት ሲሆን ዮሐንስ ራእይ ምዕራፍ 5 እንደማጣቀሻ ሲነሳ ነበር። ክፍሉም ከተለያየ ዘር፣ ነገድ፣ ቋንቋ የመጡ ሰዎች የበጉ ዙፋንን ከበው ሲያመልኩት እና ሲያወድሱት የሚናገር ነው። ከተለያየ ዘር፣ ነገድና ቋንቋ በደሙ ስለዋጃቸው ሲያመልኩት ያሳያል። ካልኣይ ተሰሎንቄ ምልክቲ ምዕራፍ 3 ዝተጻሕፈ እዩ። ትኩረትና ናይ እግዚአብሔር ቃል ለሚስዮናዊነት ጥሪ ካነሳሱኝ መካከል አንዱ ይሄ ክፍል ነበረ። እግዚአብሔር የሆነ ቦታ በሆነ መንገድ እንዳገለግለው እንደፈለገ ተሰማኝ። መጽሐፍ ቅዱስን በጥልቀት የምታስተምር ቤተክርስቲያን አባል ሁኑ። አውዱን በጠበቀ መልኩ ሰዋሰዋዊና ታሪካዊ ትርጉሙን ባልሳተ መልኩና ጸሐፊው ሊያስተላልፈው ያሰበውን መልእክት የምታስተምር ቤተክርስቲያን አባል ሁኑ። ሌላው ደግሞ የብሉይ ኪዳንን ትርጉምና በአዲስ ኪዳን ያለውን ፍጻሜ ለማወቅ ከአዲስ ኪዳን በመጀመር አጥኑ። ምክንያቱም የብሉይ ኪዳን ጸሐፊዎች ምን ለማለት እንደፈለጉ አዲስ ኪዳን ስለሚያሳየን ነው። ታሪክና ሰዋሰው ተኮር ስነ አፈታትን በመጠቀም መጽሐፍ ቅዱስን በትክክል መተርጎም አለብን። ይህ ማለት የልባቡን ትርጉም ማወቅ፣ የጻፈላቸውን ሰዎች ማን እንደሆኑ ማስተዋል፣ የዚያም ክፍል ጸሐፊ ሊያስተላልፈው ያሰበውን መልእክት መረዳትና ከመላው የመጽሐፍ ቅዱስ መጽሐፍት ጋር ማስተያየት ያጠቃልላል። መጽሐፍ ቅዱስን በትክክል የምንፈታ ከሆነ ከሐሰት ትምህርት ወጥመድ እንተርፋለን። የሐሰት አስተማሪዎች ችግር ስህተት የመጽሐፍ ቅዱስ ጥቅሶችን በመምዘዝና አውዳቸውን ወደ ጎን በመተው መጽሐፍ ቅዱስ ላይ የሌለን ሐሳብ ይገነባል። የሆነ ትምህርት ወደ ክርስቶስ የማይጠቁም ከሆነ፣ የከበረው ሀብት እርሱ እንደሆነ የማያሳይ ከሆነ፣ ሁሉም ነገር የሚገባው ክብርም ሊቀበል የሚገባውን ካላሳየ፣ በተቃራኒው ትምህርቱ ከክርስቶስ ክብር የሚያርቅና ወደ ሌላ የሚጠቁም ከሆነ፣ ወደ ገንዘብ ሆነ ወደ ባዕድ እምነት የሚጠቁም ከሆነ የሐሰት ትምህርት ነው ብለን መለየት እንችላለን። The good news is not Jesus. የትምህርቱ ማዕከል ክርስቶስ ላይ ሳይሆን ሌሎች ጥሩ ነገሮች ላይ ከሆነ፣ ምናልባትም እነዚያ ጥሩ ነገሮች መልካም የሆኑ ነገሮች ሊሆኑ ይችላሉ። ነገር ግን ማዕከሉ እግዚአብሔር ካልሆነ መልካም ነገሮች አምላክ እየተደረጉ ነው። እግዚአብሔር ብቻ ነው ዙፋን ላይ መቀመጥ ያለበት። ሌሎች ነገሮች ዙፋን ላይ ለማስቀመጥ ሲሞከር በዚያን ጊዜ የሐሰትን ትምህርት መለየት ትችላላችሁ። የክርስቲያኑ ማህበረሰብ ችግር ያለማሰብ ችግር ይመስለኛል። ሰው አያስብም፣ እዚህ ሀገር ያለ ሰው አያስብም ማለት ሳይሆን ማሰብ በሚገባው ልክ አያስብም። ምን ማለት ነው? አእምሮውን አይጠቀምም። አእምሮውን ካለመጠቀሙ የተነሳ ማለት ነው፣ ወይም ደግሞ አጥልቀው ካለማሰቡ የተነሳ
ለተለያዩ ነገሮች ተጋልጧል ያምናለው ማለት ነው። The Apostle Paul tells us in ሐዋርያው ጳውሎስ የሐዋርያት ሥራ መጽሐፍ ላይ ለኤፌሶን ቤተክርስቲያን ሽማግሌዎች ሲናገር ከሐሰተኛ አስተማሪዎች እንዲጠነቀቁ መክሯቸው ነበር። አንዱ የሐሰት አስተማሪዎችን ለመለየት የሚረዳን ነገር የሐሰት አስተማሪዎች ክርስቲያኖች ክርስቶስ ላይ ሳይሆን እነርሱ ላይ እንዲያተኩሩ መፈለጋቸው ነው። እነርሱ የሐሰት አስተማሪዎቹ ይሆናሉ ዙፋኑ ላይ የሚቀመጡት። አሁን ሰውን እንዲማክበር ምን ጥቅም አለው ምናምን አለችን ማለት ነው። ከዛ እንዲህ አልኳት፣ እግዚአብሔር ያለው ሰው ውስጥ ነው። ስለዚህ እግዚአብሔርን ምን ማክበራችን የሚታወቀው አየር ላይ ስንሰግድ አይደለም ወይ ወደ ፀሐይ አንሰግድም። ኢየሱስ ጌታ ነው። የእግዚአብሔርን ሰዎች በእውነተኛ ቅባትና ማንነት ስናከብር ነው። They are the ones who become rich. እነሱ ናቸው ሀብታም የሚሆኑት። ሁሉም ሰው ወደ እነርሱ ነው የሚመለከተው። እነዚህ ሰዎች ክርስቲያኖችን ወደ ክርስቶስ ከመጠቆም ይልቅ ወደ ራሳቸው ይስቧቸዋል። ይህ ዋነኛ ምልክታቸው ነው። ሌላው ደግሞ በአዲስ ኪዳን መጽሐፍ ላይ የምናስተውለው ነገር ከሐሰተኛ አስተማሪዎች ጋር የኃጢአት ልምምድ ተያይዞ መነሳቱ ነው። ለክርስቶስ የማይኖር ሕይወትን እናያለን። ወሲባዊ ቅሌትን፣ ስግብግብነትን፣ ምኞትን፣ ጥላቻን እና ሌሎች ኃጢአቶችን ከሐሰተኛ አስተማሪዎች ጎን ብዙ ጊዜ እናያለን። የሚያስብ ኮሚኒቲ የለን። ጥቂቶች ሊኖሩ ይችላሉ፣ ግን አብዛኛው ክርስቲያናዊው ማህበረሰብ አያስብም፣ አእምሮን አይጠቀምም እና በሌሎች አእምሮ ነው የሚጠቀመው። ሰዎች ያስቡለትን ተቀብሎ ሰዎች ባሰቡለትና በነገሩት ነገር ላይ ህይወቱን መስርቶ የሚኖር ማህበረሰብ ይበዛል ብዬ አምናለሁ ማለት ነው። እንዲያውም አንዳንዶች በጣም ክሪቲካል የሆነ ውሳኔዎችን በህይወታቸው ውስጥ ያለውን ክሪቲካል የሆኑ ውሳኔዎችን ሳይቀር ሰዎች በሚሏቸው ነገር ላይ ይመሰርታሉ፣ ይወስናሉ ማለት ነው። ይሄ ደግሞ ተገቢ አይደለም። እንደው ምንድነው ሁሉም ጋር እየሄዱ ዘይት የሚቀቡት ሰው ቄስ ነው። እነዚህ እውነተኞች ውሸተኞች መሆናቸውን እኔ ጉዳይ አይደለም። መጽሐፍ ቅዱስ ለክርስቲያኑ ማህበረሰብ የሰጠው ማንዴት አለ፣ የሰጠው ስልጣን አለ። እንድንፈትሽ፣ እንድንመረምር፣ አእምሯችንን እንድንጠቀም የእግዚአብሔር ቃልም ስለሚያበረታታ ማለት። ስለዚህ መሰረታዊ ችግር ብዬ የማስበው የሀገራችን የሚጠይቅ ሳይሆን ዝም ብሎ የሚቀበል ማህበረሰብ ነው። ይሄ ለስተት ትምህርቶች በጣም አጋልጦናል ብዬ አስባለሁ ማለት ነው። We should not hate the false teachers. ሐሰተኛ አስተማሪዎችን ልንጠላ ይገባል። ነገር ግን ፍቅራችንን የምንገልጥበት ትልቁ መንገድ እነርሱን በማቅራት ነው። ብዙ ሰው ስለሚሰማቸውና በገሃድ ስለሚሰብኩ በጎችን ለመጠበቅ ስንል በገሃድ ልንገስጻቸው ይገባል። ታዲያ መንጋዎቹን የሚወድ መጋቢ ተኩላዎቹን ሲያይ ምን ያደርጋል? ተኩላዎቹን መንጋው እንዲበሉ ዝም ይላቸዋል? በፍጹም። ተኩላዎቹን ይጋፈጣቸዋል፣ መንጋዎቹንም ይጠብቃል። መጋቢያን ልክ እንደዚህ ሊያደርጉ ይገባል። ጠንካራ ሊሆኑ፣ ጠንክረው ሊቆሙና ሊከላከሉ ይገባል። ይህንን ሁሉ ግን ከፍቅር የተነሳ ሊያደርጉት ያስፈልጋል። ኢየሱስም ባልንጀሮቻችሁን ውደዱ ብሎናል። ባልንጀራችን ማን ነው? የሐሰት አስተማሪዎችም ባልንጀሮቻችን ናቸው። የእግዚአብሔር ጸጋ ሆኖልን ነው እንጂ እኛም በተመሳሳይ የሐሰት እምነት ውስጥ እንገኝ ነበረ። ስለዚህ ትዕቢት ሊሞላን ሰዎችን ዝቅ አድርገን ልንመለከት አይገባል። ነገር ግን ፍቅራችንን የምንገልጸው እነርሱን በማቅናት ነው። ምክንያቱም እኛ ጋር እውነቱ እንዳለ አውቀን እነርሱ ጋር ደግሞ እውነት እንደሌለ ተረድተን በዚሁ የሐሰት ወንጌል ቀጥለው ከሞቱ ለዘላለም ከክርስቶስ ርቀው እንደሚቆዩ እያወቅን ዝም ማለት ለሰዎች ያለንን ትልቅ ጥላቻ ያሳያል። ዝም ካልን ለቤተክርስቲያናችን ጥላቻ እንዳለን ያሳያል። ለቤተክርስቲያናችንም ሆነ ለሐሰት አስተማሪዎች ፍቅር የተሞላ ድርጊት የምናሳየው እውነትን በፍቅር ስንናገር ነው። ከመጽሐፍ ቅዱስን በመጥቀስ የሐሰት ትምህርታቸውን በማጋለጥ ነው። ይህ ዘመን ሰዎች እንደ ገዛ ፍላጎታቸው አስተማሪዎችን ለራሳቸው በሚያከማቹበትና በሚሰሙበት የጆሮ እከካምነት ዘመን ነው ያለ ነው። ይህ ዘመን ያ ዘመን ነው። እነዚህ ሰዎች የሚመኙትን የሚፈልጉትን ለመስማት ጆሮአቸውን ኮርኩረው ቸር ትንቢት አሰማኝ ብለው ነው የሚወጡት። ለነገሩ ቸር ትንቢት ባይሉም ትንበያ ሁሉ ቸር ነው። ወቀሳ የለ፣ ተቀደሱ የለ፣ ተመለሱ የለ፣ ንስሐ ግቡ የለ፣ ሁሉ ቸር ነው። ለዚህ ነው ሐሰተኛ ነቢያት እየቀደሙና እየተከተሉ በስብሰባዎቻቸው የሚገኙት።
እነዚህ ቸር ትንቢት አሰማን ባዮች። Go to Christ. ወደ ክርስቶስ ሂዱ። ክርስቶስ ሁሉ የተገባው እንደሆነ እዩ። ገንዘብ አይደለም። ገንዘብ እርካታን አይሰጣችሁም። በመክብብ መጽሐፍ ላይ ስናይ ንጉሥ ሰለሞን ብዙ ገንዘብ ቢኖረውም እርካታ እንዳልሰጠው፣ ሁሉ ከንቱ እንደሆነ ሲናገር እናያለን። ይህንን ከመጽሐፍ ቅዱስ ብቻ ሳይሆን ከሕይወት ዑደትን ተመልክታችሁ ሊሆን ይችላል። ባለጠጋና ሀብታም የሆኑ ብዙ ሰዎች አውቃለሁ። እጅግ ባለጠጋና ሀብታም የሆኑ ነገር ግን ክርስቶስ ከሌላቸው አይሞላም ጉድለታቸው። ሀብታቸው የሕይወት ትርጉምንና ዓላማን አይሰጣቸው። ስለዚህ የምትኖሩት ለገንዘብና ለመልካም ጤንነት ብላችሁ ከሆነ እነርሱ ጣዖቶቻችሁ ከሆኑ በእነርሱ ውስጥ እርካታን በፍጹም አታገኙም። በሕይወታችሁ መባቻ ስትቀርቡ ምን ያህል ገንዘብና ወርቅ እንዳላችሁ ግድ አይሰጣችሁ። እነዚህ ነገሮች ግድ አይሰጧችሁ። እነዚህ የኃጢአት ይቅርታን ሊያሰጧችሁ አይችሉም። እነዚህ ነገሮች ከእግዚአብሔር ጋር አያስታርቋችሁ። ከእንዲህ አይነቱ ጣዖት አምልኮ ዘወር እንድትሉ አበረታታችኋለሁ። ከነዚህ ዘወር ብላችሁ የከበረውን ኢየሱስን እዩ። ምድር ላይ ካሉት ወርቆችና ብሮች ከጥሩ ጤንነትም ይልቅ ክርስቶስ የከበረ ነው። አትዘናጉ። በየትኛውም ጊዜ ክርስቶስን ተመልከቱ። ክርስቲያኖች ብዙ ጊዜ ይዘናጋሉ። ከክርስቶስ ላይ አይናችንን አንስተን ሁኔታዎቻችንን፣ ችግሮቻችንን፣ አንዳንዴም ደግሞ በሕይወታችን ላይ ያሉ መልካም ነገሮች ላይ አይናችንን እናደርጋለን። መቼም ቢሆን አይናችሁን ከኢየሱስ ላይ አታንሱ። ጴጥሮስ በውሃ ላይ ሲራመድ ምን ሆነ? ክርስቶስን ሲያይ ሁሉ ሰላም ነበር፣ ግን አይኑን ሲያነሳና ሲፈራ እንደሰጠመ ተመልከቱ። ዕብራውያን ምዕራፍ 11 እና 12 ላይ አይናችሁን ሽልማቱ ላይ አድርጉ ይለናል። ሽልማቱ ሀብት፣ ጤንነትና ብልጽግና አይደለም። ሽልማቱ ክርስቶስ ነው። ሩጫውን በትዕግስት ሩጡ። ከኃጢአት እየራቃችሁና በቅድስና እያደጋችሁ ኑሩ። በክርስትና ሕይወት ውስጥ ዋና ግብ የሆነው ክርስቶስን ይዛችሁ እርሱን በማወቅ እደጉ። ዛሬም ቃል አወጣብሃለሁ የሚሉ ውሸታሞች ቃላቸው ምንም ነገር መፍጠር አይችልም። የቃል እምነት ትምህርት ቃልም እምነትም አይደለም፣ በሽታ ነው። ሰዎቹም በሽተኞች ናቸው። መንፈሳዊ በሽተኞች፣ ፈውስ የሚያሻቸው በሽተኞች። እግዚአብሔር ከእንደዚህ አይነት በሽተኛ ትምህርት ይጠብቅ። ነገር ግን እኛ ብንሆን ወይም ከሰማይ መልአክ ከሰበክንላችሁ ወንጌል የሚለይ ወንጌልን ቢሰብክላችሁ የተረገመ ይሁን። አስቀድመን እንዳልን እንዲሁ አሁን ሁለተኛ እላለሁ፣ ከተቀበላችሁት የተለየውን ማንም ቢሰብክላችሁ የተረገመ ይሁን